ነገርኩህ እኮ ዛሬ ድረስ ያደርጋሉ አልኩህ። እሱ አሁን አሻንጉሊት ባሻንጉሊት ትጫወት ነበር። የአንተ ሚስት ቆይ የአንተ ሚስት አሁን ወልዳለች አይደለ? የሁለት ዓመት ልጅ አለ። የአንተ ሚስት ዕቃ ዕቃ ትጫወታለች? ዕቃ ዕቃ ሳይሆን ባሻንጉሊት ትጫወታለህ የሚል መረጃ ስለሆነ የምታመጣልኝ፣ ያው ትጫወታለህ። የአንተ ያን ነው የምታመጣልኝ። ሌላ እንግዳ በልጆች ጋር በድንጋይ ትጫወታለህ የሚል አታመጣልኝም። ያን ነው የምታመጣልኝ። እሱን አመጣልሃለሁ፣ ችግር የለውም። የአንተ ሚስት ግን ዕቃ ዕቃ በአሻንጉሊት ትጫወታለች? ነገርኩህ እኮ ዕቃ ዕቃ የሚል አታመጣልኝም። ባሻንጉሊት የምትጫወተው ትጫወታለች ወይ አሳይሃለሁ እያልኩህ እኮ ነው። ሚስትህ ትጫወታለች? አሳየኝ፣ መጀመሪያ አሳየኝና ቆይ መጀመሪያ የእኔ ሚስትም ትጫወታለች ስላልክ የአንተ ሚስት ዕቃ ዕቃ ትጫወታለች? ጥያቄ አይሻ እኮ ልጅ አይደለችም ብዬ ሳይሆን የአንተ ሚስት ዕቃ ዕቃ ትጫወታለች ወይ የምጠይቅህን እየሰማህ አይሻ ልጅ አይደለችም አልባባም ስል የአንተ ሚስት ዕቃ ዕቃ ትጫወታለች አትጫወትም? ንገሬ። ዕቃ ዕቃ አትጫወትም። ልክ እንደ አይሻ ግን አትጫወትም። ለምንድን ነው የማትጫወተው? ሁሉም ሰው ይጫወታል ብለህ የለ እንዴ? እንደ አይሻ ረዲየላሁ ዐንሃ ግን በአሻንጉሊት ሴቶች ይጫወታሉ። አሁንም የአንተ ሚስት ትጫወት? ኦኬ ወንድ ነው እንዲያገባው ምንድን ነው ሴቶች የምትለው? ሚስትህ እኮ እያልኩ ነው። ሚስትህ ትጫወታለች ወይ? ድብና አድርጋ ልክ እንደ አይሻ በአሻንጉሊት ትጫወታለች። እሺ በአሻንጉሊት መጫወት በእስልምና ይቻላል? ይፈቀዳል? ይቻላል ነው። እሺ ማስረጃ እስኪ አሁን ማስረጃ አምጣ። አይሻ ራሷ ማስረጃ አይሻ ባሻንጉሊት ትጫወት ነበር። ማስረጃ ይሄ ነው። ከዚህ በላይ ማስረጃ አምጣ። ክፈት። አይሻ ራሱ አይሻ ባሻንጉሊት ትጫወት ነበር አልኩ እኮ። ክፈተው፣ ሐዲሱን ክፈተውና ይቻላል የሚለውን ታሳየናለህ። አንድ ሐዲስ ይሄው መረጃ ከዚህ በላይ እኮ መረጃ አለ። አትጫወትም ታልከኝ ከፍተህ እኮ የትኛው ሐዲስ? ክፈተዋ። ትጫወት ነበር የሚለው ክፈተው አንዴ። እሱ እኮ አይሻ ባሻንጉሊት አትጫወትም በልና ላንጣልህ እንዴ። ክፈት። ምን ሆነ ነው ማስረጃ ስትጠይቅ? ለእናንተ መልስ ልሰጥ እኮ ነው እንጂ የመጣሁት እዚህ እኔ ከፍታችሁ የምታሳዩት እናንተ ናችሁ እኮ እንዴ አይደለም። እሺ ያው እኔ ልክፈትልህ። ምንም ማስረጃ እሺ ማስረጃ የለም። እኔ ልክፈትልህ። ሐዲሳችሁ ራሱ አታውቁት። ምን ይኩስ እኮ ነው የሚያሳዝነን። ማስረጃ ራሱ አታውቁት። መጽሐፍ እናንተ ታውቁታላችሁ። የኛን ያህል እኮ የራሳችሁ መጽሐፍ ያው ዩቱብ ፋላሲቶ እና እኔማ እያስተማርኩ እኮ ነው። ሐዲስ ይኸው ላስተምርህ ነው። ተረጋግተህ ቁጭ ካልክ ያው ልትማር አይደል? እሺ ያው ሐዲሱ ትንሽ ዞር አድርጌው አንዴ ማባይ አንዴ ትንሽ ዞር አድርጌው ወደዚህ ርዕሱ። እሺ ሰሐህ አልቡኻሪ ቮሊዩም 8 ቡክ 73 ሐዲስ ቁጥር 151 ላይ በደንብ አንብብ። እንግሊዘኛ ትችላለህ? ትችላለህ? አብዱ ትችላለህ ወይስ አረበኛው ላይ አድርገው። እንግሊዘኛ ትችላለህ ወይስ አትችልም? አረበኛው ላይ አድርገው። እንግሊዘኛ ትችላለህ ወይስ አትችልም? ማለት ማውራው አማርኛ ነውና የምጠይቀው አልችልም። ሐዲሱ በተነገረበት ነው እንጂ የምነግርህ አትችልም ማለት አረብኛ አትችልም። ከአላህ ጋር ራሱ በምን እንደምትግባቡ በኋላ ትነግረኛለህ። አሁን እኔ እንግሊዘኛውን ላንብብ፣ ከዛ አረብኛውን እያነበብክ ትተረጉምልናለህ። እሺ ሚዩት አድርገው፣ ሚዩት አድርገው፣ ሚዩት አድርገው አብዱ። ቴንክ ዩ ጎበስ። በደንብ ስማ። ናሬትድ ባይ አይሻ። አይሻ ራሷ እየተናገረች ነው። I used to play with the dolls in the presence of the prophet አለ። መሐመድ እያለ ምን እጫወት ነበር? በአሻንጉሊት እጫወት ነበር አለ። and my girlfriends የሴት ጓደኞቼም also used to play with me ከኔ ጋራ ይጫወቱ ነበረ። when Allah's apostle used to enter መሐመድ ልክ ሲመጣ my dwelling place ወዳለሁበት ስፍራ ማለት ነው they used to hide themselves ይደበቁ ነበረ አለ። ጓደኞቿ ሴት ጓደኞቿ ይደበቁ ነበረ። but the prophet would call them to join and play with me ግን መሐመድ ኑ ውጡ ተጫወቱ አብራችሁ ችግር የለውም ይላቸዋል። ህፃናት ስለሆኑ ማለት ነው። the playing with the dolls and similar images is forbidden። እሺ በደንብ ስማት። እቺ the playing with the dolls and similar images is forbidden የተከለከለ ነው። በጭራሽ አይቻልም። በአሻንጉሊትም በስዕልም መጫወት ፈጽሞ የተከለከለ ነው። የተከለከለ ነው። ይፈቀዳል ብለህ ነበር። ይኸው የተከለከለ ነው። forbidden አለ። but ነገር ግን it was allowed for አይሻ ለአይሻ ግን ተፈቅዶላት ነበረ። አይሻ at that time ምክንያቱ አይሻ በዛ ሰዓት አለ
she was a little girl በጣም ህፃን ልጅ ስለነበረች ነው ለአይሻ የተፈቀደ። በአሻንጉሊት መጫወት የተፈቀደላት ለአይሻ ለምንድን ነው? በጣም ህፃን ልጅ ስለሆነች። አያ not yet reached the age of puberty ምን ማለት ነው? ለአቅመ ሔዋን ያልደረሰች ህፃን ልጅ ስለነበረች ምን አለ? ተፈቀደላት ለአይሻ። ይኸው ይሄ ነው። ኦኬ አሁን ወደ አረብኛው አንዴ አረብኛውን ልክፈትልህ። ለእንትን አዘጋጅቸው ስለነበረ አንዴ ወደ ሱና.ኮም ልሂድ። ኦኬ አሁን እስከዚያ ይቻላል የሚለው ወንድማችን ታመጣልናለ። እኛ እሺ ልክፈትል። ይኸው ኔትወርክ። እሺ ሄር ዊ ጎ። ይኸው ሐዲሱ እንግሊዘኛው ይኸው። እሺ አረብኛው ይኸው። አብዱ ይኸው ከፍቶላል፣ አንብብ አብዱ። አብዱ አለ። እሺ አዳምጠኝ። እሺ ሐደሰና መሐመድ አኽበረና አቡ ሙዓዊያ ሐደሰና ሐሺም ተወዳይ ታየኝ አን አቢሂ አን አይሻ ረዲየላሁ ዐንሃ አዝሮ እሺ አን አይሻ ረዲየላሁ ዐንሃ ይሄ ሰዎቹ ስም ነው። ቃለት አለች ኩንቱ ነበርኩ ብላይቡ ጫዋት ነበር አለ ቢልበናቲ ሴቶች ጋር ጫዋት ነበር እንደ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ጫዋት ነበር። ወካኑ ሊ ለኔ ይሉኝ ነበር አዝሮልኝ ሷዋሂቡ የልዓቡኒ ጓደኞችሽ አብረው ይጫወቱ መኢ ከአንቺ ጋር ይሉኝ ነበር አለች። ወካነ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ነበሩ እዝደኸለ እኛ ይጫወቱ ነበር ጓደኞች አለች። እዝደኸሉ በገቡ ጊዜ የተቃመዑነ እስቲ ዘወር አድርገው ወደዛ የተቃመዑነ ማዕና አብረው እኛ ጋር ተቀምጠው ነበር። ፈየሽረቡነ ኢላ ፊልዓይኒ ማዒ አብረውኝ እየተጫወቱ ነበረ። ከዛ እነሱ ተቃመዑነ ሄዱ ይላል። የምታመጣው አረበኛው ይሄ ነው። አረበኛው እሺ ተፈልክ እችን አረበኛ ያዝና አንተ ትክክለኛ ሰውዬ መሐመድ። እሺ አንዴ አብዱ መሐመድ አብሮን ይጫወት ነበር ነው የሚለው። አይ ባንተ እችን አረበኛ ያዝና ማለት ነው። እችን አረበኛ ያዝና መሐመድ አብሮን ይጫወት ነበር ነው። አረ እንደው እናንተ ጋር እንዴት ነው የምግባባው? እኔ መጽሐፍ ባለቤት እኮ ነኝ። አንተ ልክ መጽሐፍ ቅዱስን እንደማታስተረጉመው እኔ ራሴ መጽሐፍ ትደርሳለህ። እዛው ቆይ ትችቱ ላይ ትደርሳለህ። አሁን መልሳለሁ። መሐመድ አብሮን ይጫወት ነበር ነው ያለችው የሚለው። አው የልዓቡነ ማዒ ያው እዛ ተመልከት። ሷሂቡ የልዓቡነ ማዒ ጓደኞች አብረው ይጫወቱ ነበር ነው ያለው። ከጓደኞቿ ጋር ትጫወት ነበረ። መሐመድ ሲመጣ ጓደኞቼ ተደበቁ። ከዛ መሐመድ ውጡና አብራችሁ ተጫወቱ አላቸው። ኦኬ አይደለም የሚለው እንደዛ ነው የሚለው አይደል? ላ አይደለም። እስቲ አንተ እችን አረበኛ ለሽ አማርኛ ታረጋት። እችን አማርኛ ይሄው የራስ እችን አረበኛ አልኩ። እችን አረበኛ ለምን አማርኛ ታረጋትም? ጎበዝ ተሆን ሐቀኛ ተሆናችሁ ውሸትና ቅጥፈት ታስተምራችሁ። እችን አረበኛ አማርኛ አርጋትና ይሄው 1300 ብር 1300 ይሄው። እሺ አንዴ እሺ ተረጋ። አሁን አንተ ምን ብለኸኛል? ዘላ አንደኛ ሌሎች ወይ ስማ እንጂ አንዴ ስማ እባክህ ተረጋጋ። አንዴ አብዱ ተረጋጋ። እችን አረበኛ አማርኛ አርጋት። 1300 ሰው ይሄው አረበኛውን አማርኛ እሺ ላረገው ነው። አንዴ እባክህ ቆይ ተረጋጋ። አንዴ ስማኝ መጀመሪያ እሺ። ይሄንን የተረጎሙት ባይዘው የራስ ሊቃውንት ናቸው። አረብኛውን ተርጉሞ ያስቀመጡት እኛ ሳንሆን የራስ ሊቃውንት ናቸው። እሺ ሱና.ኮም ማታውቀው ከሆነ በአረብ ሀገር ያለ የራሳችሁ ሙፈሲሮች፣ ስኮላሮች፣ ሊቃውንቶች ተርጉመው
ለእናንተ በሚቀላችሁ መንገድ ለእናንተ በሚገባችሁ መንገድ ምን ብለው ነው አብራርተው ያስቀመጡ ተርጉሞ ያስቀመጡ ትርጉሙ በጣም ፋትሐ አልባሪ ታውቃለህ? ፋትሐ አልባሪ ምን እንደሆነ ታውቃለህ? አብዱ ምንድነው ፋትሐ አልባሪ? ፋትሐ አልባሪ ምንድነው? እሺ ይቅርታ ስለሳኩኝ። ፋትሐ አልባሪ ማለት የሰሐል እሺ አንድ ማብራሪያ ነው። ስማኝ። አዎ ጎበዝ፣ የቡኻሪ ማብራሪያ ነው ማለት ማብራሪያ ነው። የሰሐህ አልቡኻሪ ማብራሪያ ነው እና እዛ ማብራሪያ ላይ ገጽ 143 13ኛው ቮሊዩም ወይም ደግሞ ቅጽ 13 ላይ ይህንን ክፍል ራሱ ሲያብራሩ ምን ብለው ነው የፈቱት? አይሻ በአሻንጉሊትና በስዕል ትጫወት ነበረ የሚል ሐዲስ ነው። አዩዙ ቱ ፕሌይ ዊዝ ዘ ዶልስ አይደለ? አዎ። ስለዚህ ፋትሐ አልባሪ ማብራሪያው ምን ይላል? ቆይ አንዴ ልጨርስ። አንዴ ማብራሪያ ፋትሐ አልባሪ ነው። ስራ ለህር ነው። አንዴ ተሰማኸኝ። አሁን እኔ እናንተና ያልተስማማንበት 2 ነጥብ ነው ያለው። አንዴ ልጨርስና ታወራለህ። ስማኝ መጀመሪያ ፋትሐ አልባሪ የቡኻሪ ማብራሪያ ምን ብሎ ያብራራዋል? ይህንን ክፍል ራሱ አሻንጉሊት እንዴት ነው በእስልምና አሻንጉሊትም ስዕልም በጭራሽ ፈጽሞ አይቻልም። ስለዚህ ለምንድን ነው አይሻና ጓደኞቿ ሴት ጓደኞቿ ሲጫወቱ መሐመድ ያልከለከላቸው የሚለውን ጥያቄ ሲመልስ ምን አለ? ምክንያቱም በእስልምና ያው አሻንጉሊትም ምስሎችም ፈጽሞ የተከለከሉ ናቸው ይላል። ፎርቢድን ይላል፣ የተከለከለ ነው። በት ኢት ዋዝ አላውድ ፎር አይሻ፣ በዛን ሰዓት ግን ለአይሻ ተፈቅዶ ነበረ ይላል። ለምንድን ነው የተፈቀደ? አዛት ታይም አሺ ዋዝ አ ሊትል ገርል፣ በጣም ትንሽዬ ህፃን ልጅ ስለነበረች ነው። በጣም ትንሽ ህፃን ልጅ ስለነበረች ኖት የት ሪችድ ዘ ኤጅ ኦፍ ፒቨሪቲ ማለት ፒቨሪቲ ላይ ወይም ደግሞ ይሄ አቅመ ሔዋን ላይ የደረሰች ስላልነበረች ለእሷ ግን ምን ብሏል? ፈቅዶለታል መሐመድ እያለ ነው። ይኸው መሐመድ አግብቷል እያለ ራሱ አቅመ ሔዋን አልደረሰችም የሚል የራስ ማብራሪያ የራስ መጽሐፍ አብራርቶ አስቀምጦታል። አንተ ደርሳለች የሚል ማስረጃ ከየት አመጣው? ምክንያቱም አንድ የ6 ዓመት ህፃን ልጅ ነች። ኦኬ እቃቃ የምትጫወት ህፃን ልጅ ነች ያገባው ማለት ነው። አንተ ደግሞ ራሷ ፈቅዳ ወስናን የሄደችው እና ደግሞ የወር አበባ ምናምን አይታ ነበረ ብላልና ማስረጃ ከየት ነው ያመጣው? ቀጥል። አንደኛ ምንድነው አሁን አመጣህብኝ እሱ አንተ የምታነባው ሐዲስ እና ይሄ እኔ የማነባው ሐዲስ በጣም የተራረቀ ነው። አንደኛ ምን ብለሃል አንተ የምታነባው አሁን እሱ ላይ ሙስሊሞች በስዕል ክልክል ነው በስዕል እንትን አይልም ማለት ነው። እዚህ ላይ ግን አይሻ ትጫወታለች ነው እንጂ ለአይሻ ብቻ ተፈቅዷል የሚል አረበኛው ላይ የለም። ምንድነው ያ ለእንትኑ የብቻ ፍቻ አለው። ለእንትኑ አረበኛውን ነው በአማርኛ የምታደርግልኝ እንጂ እንግሊዘኛውን አይደለም። አረበኛውን በአማርኛ ታረክልኝ ነው እንጂ እንግሊዘኛውንም አልፈልግም። እንግሊዘኛውማ ተተርጉማ አረበኛውን በአማርኛ አድርጎ እስቲ። እሺ አረግልሃለሁ። መጀመሪያ እየሰማኝ አይደለም። ይሄ ሐዲሱ ብቻ ነው። እቺ አረብኛው ሐዲሷ ብቻ ነች። ቆይ ስማኝ። ሐዲሱ ምንድነው የሚለው? እስከዚህ ድረስ ነው። ወይም ደግሞ እሷ እቃቃ ትጫወት ነበር፣ በአሻንጉሊት ትጫወት ነበረ። ፋትሐ አልባሪ የቡኻሪ ማብራሪያ ፋትሐ አልባሪ ምንድነው ብዬ ጠየቅኩ እኮ ለዛ ነው። ከዚህ ከብራኬት ጀምሮ እስከዚህ ድረስ ያለው ፋትሐ አልባሪ የቡኻሪ የዚህ ሐዲስ ማብራሪያ ነው። ማብራሪያ ያ ማብራሪያ ላይ እንዴት ነው ለአይሻ አሻንጉሊት የተፈቀደላት? እንዴት ነው ለአይሻ እቃቃ እንድትጫወት እንዴት ፈቀደላት መሐመድ? በእስልምና የማይፈቀድ ሆኖ ሳለ የሚለው ምላሽ ሲሰጥ ምክንያቱ በዛን ሰዓት አይሻ በጣም ህፃን የነበረችና ለአቅመ ሔዋን ያልደረሰች ስለሆነ ነው ብሎ አብራራ እያልኩ ነው። ሐዲሱማ የሚለው የተረጎምኩልህ ነው። አይሻ እቃቃ ትጫወት ነበረ ከጓደኞቿ ጋር በአሻንጉሊት ትጫወት ነበረ። ከዛ በኋላ መሐመድ መጣ፣ ጓደኞቿ ተደበቁ። ከዛ ሲደበቁ ምን አለ? ውጡና ተጫወቱ አላቸው ነው ሐዲሱ እኮ ለኔ እስካሁን ስትለኝ የነበረው ማብራሪያው ሳይሆን ሐዲሱ እንደዚህ ይላል ብለህ ነው የነበርከኝ። አሁን እኮ የሰዎች የፈትሁል ባሪ ማብራሪያ ነው እንጂ ሐዲስ ማብራሪያ ነው እንጂ እኮ ሐዲስ አይደለም። በሐዲስ አይደለም በማብራሪያ አይደለም። የሐዲስ ተርጓሚ ማብራሪያ ነው እንጂ ስዕል ይፈቀዳል በእናንተ? አይፈቀድም። አሻንጉሊት ይፈቀዳል?
አንተ እኮ አሁን ወደ አንተ ወደምትለው ተህርኩ ለልጆች ከሆነ አሻንጉሊት የሚፈቀድበት አለ። አሻንጉሊት የሚፈቀድበት አለ። ማስረጃ እስኪ ይፈቀዳል። አሁን አነበብከው ላይ እኮ አለ። እዚህ ጋማ የተፈቀደው ይኸውልህ ዕቃ እንድትጫወት የተፈቀደላት ገና ጨቅላ ልጅ ስለነበረች ነው አይሻ አለ። አንተ ይፈቀዳል የሚል ማስረጃ አምጣ እስኪ። አንተ እኛ ጋር እኮ የማትግባቡት ምንድነው? አይሻ እኮ ምንድነው ትልቅ ናት ደርሳለች ነው እንጂ ባልቴት ናት ብሎ እኮ የሚከራከር የለም። አይሻ እኮ ልጅ አይደለችም ብሎ የሚከራከር የለም። የት አለ አይሻ ልጅ የት አለ? አልደረሰችም እያለ የራስ ማብራሪያ ህፃን ልጅ ገና የወር አበባ ያላየች እና ለአቅመ ሔዋን ያልደረሰች ገና ጨቅላ ህፃን ልጅ ነበረች እያለ እኮ ነው። እሱም ሞክሼ እንግሊዘኛው ለአረበኛው ሞክሼ እንትን ስለሚለው ነው እንጂ የፈቷል ማብራሪያ ማብራሪያ አዳም ማብራሪያ ልክ እንደዚህ እንደ ሐዲስ ሌላ ነው። ልክ እንደዚህ እንደ ሐዲስ ሌላ አልተቀበለውም። ቆይ ፋትሐል ባሪ አልተቀበለውም ነው። ፈቷል ባሪ ለአረበኛው ሄደህ ብታየው ለአቅመ ሔዋን ያልደረሰች ብሎ አይፈስርልህም። እንግሊዘኛው ግን ለዚህ ተመሳሳይ ነው። ሂድ ክፈተው ያው ፈቷል ባሪ ክፈትና ሳይ ሂድ ክፈት ራስህ እንጂ ትልቁ ላይ ይሄው እንደዛ ይልም አረብኛው አንዴ ሰማይ አረብኛው እንደዛ ስክሪንሻት አድርግና ለጥፈው። እኔ እንደገና ነው ማመጣው። አይ አትወጣም። ሳትወጣ ቆይ ላሳየህ። ኧረ ቆይ ሰማይ ላሳየህ። ሳትወጣ ምን ታደርጋለህ መሰለህ? እዚህኛው ስልክ ላይ አይደል ያለው? ምን ታደርጋለህ? መሀል ላይ ሚኒማይዝ ማድረግ ያለች እቺ ቆይ አንዴ ትልቁ ላይ አድርግ ማማይ ቆይ እኔን ትልቁ ላይ አድርግ ይላሳየው። ያው የስልክህ እቺኛው መሀል ፓርቷን ሚውት አድርገህ ማለት ነው። እሷን ትነካና ከዛ ወደዚህ ወደ ስልክህ ያመጣል። ዘን ፋይሉን ከፍተህ ፋይሉን ትከፍትና ከዛ በኋላ ስክሪንሻት ታደርግና ቪዲዮ እንዲመክፈት ቻው ላይ መለጠፍ ትችላለህ። ይቻላል መለጠፍ ትችላለህ። ስለዚህ ክፈትና ሄድና ለጥፋ አምጣል። ጎበዝ ኦኬ፣ እየሰማህን ነው። ፋይሉን ከፍተህ አምጥተህ አሳይ። ቴንክ ዩ። እስከዚያ መምህራን እንኳን ደህና መጣችሁ። መምህር ኤፍሬም፣ ኪንግ ናታን ምናምን ሰላም በሉ። ሰላም ጤና ይስጥል። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ነው? አምላክ አበው ይመስገን። አይዛችሁ በርቱ፣ ቀጥሉ። እንኳን ደህና መጡ መምህር ኤፍሬም፣ ሰላም ብያለሁ። እንዴት ኖት? አምላክ አበው ይመስገን። እንኳን ደህና ቆያችሁ። አሜን አሜን አሜን። አባት ሁሉንም ታችም ላይም ያላችሁት ሁላችሁ ሰላም ብያለሁ። ፍቅር የተመላበት ውይይት ይሁን። የማንንም እምነት አንገፋም፣ ማንንም አንወቅስም፣ አንከስም። እውነትን በአደባባይ እንገልጻለን፣ ሐሰትን እንከሳለን። በእውነተኛው መንገድ መጽሐፉን እጃችሁ ላይ የያዛችሁትን ይዞ በሐሳብ መወያየት ይቻላል። ዛሬም እንደ ትናንቱ ግን አንዱ ሌላኛውን በመጥላት ሳይሆን ሐሳቡን ሊሞግት የሚችል ሐሳብ እያመነጩ መሄድ ነው። ከዛ ውጭ ልክ ያልሆነን ነገር ልክ ለማስመሰል የሚከድበት ርቀትም ተገቢ አይደለም። ትክክለኛውን ትርጉም መተርጎም ነው። እውነትን በጋራ እንፈልጋት። ከሐሰት ጋር ያለንን ግንኙነት እናርቅ። በሐሳብ ሞግተን ያረታነውን ሰው በኃይል መጠቀም ተገቢ አይደለም። ካማኝ ሳይሆን ሰው ከሆነ ሁሉ የሚጠበቅ አይደለምና፣ ስለዚህ ልጆች የሚያመጡትን ሐሳብ ይዛችሁ በደንብ በዚህ ቁጭ ብሎ መጻሕፍትን ይዞ መወያየት መጠያየቅ ይቻላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጥያቄ ካላችሁ ደግሞ ብሉይም ይሁን ሐዲስ፣ ሊቃውንትም ይሁን መነኮሳት አንጡ። እኛ በደንብ አብራርተን መልስ እንሰጣለን። በእናንተ በኩል ልጆች ለሚያነሱት ጥያቄ አስፈላጊውን ግብረ መልስ ስጡ። ልክ ካልሆነ ደግሞ ልክ ያልሆነውን ተውና እውነት ወደ ሆነው ኑ። እንወዳችኋለን። የምንጠላው ሐሳባችሁን የቆማችሁበትን የስህተት ጎዳና ነው እንጂ እናንተን እንወዳችኋለን። ከአረብ ሀገር የመጣው ሃይማኖቱ ነው እንጂ እናንተ አይደላችሁም። እናንተ ኢትዮጵያውያን ናችሁ፣ ወንድሞቻችን ናችሁ። ፍቅር በተመላበት ውይይት ግን የጨለማው ዓለም ውስጥ ስለሆናችሁ ወደ አማናዊው ሚዛን ኑ።
ሶስት ገጽ ያለውን እግዚአብሔር፣ ሶስት አካል ያለውን እግዚአብሔር፣ አንድ መለኮት ያለውን እግዚአብሔር እርሱን ክዶ አንድ ገጽ አይወልድም አይወለድም ብሎ ማመን ለሃይማኖት ተገቢ አይደለም። የተወለደውንም አልተሰቀለም አልሞተም ዓለምን ነፃ አላወጣም ብሎ ማመን እርሱም ተገቢ አይደለም እና የሄዳችሁበት ርቀት ልክ አይደለም ብለን ነው ምንናገር። ምናልባት ስድብ በእናንተ በኩል የተፈቀደበት በእኛ በኩል ደግሞ የሚከለከልበት ምንም አይነት ምክንያት የለም። ማለት ምን ማለት ነው? በጣም እየዘገነነኝ ትናንት በድፍረትም እንድናገር የሆንኩበት ተልኮልኝ የሆነ ቪዲዮ እያየው ሎቱ ስብሐት ምስጋና ይድረሰውና ውሸታሙ ኢየሱስ ክርስቶስ እያለ በአደባባይ የሚናገር ከእስልምና ወገን አለ። ከዛም አልፎ ለቃሉ በጣም ይቅር በሉኝ ለዘማውያን እንኳን ለመጠቀም የምንፈራውን ቋንቋ ለእግዚአብሔር ቀጽሎት እግዚአብሔር እኮ እንዲህ ነው ገሌንና ገሌን አግብቶ ወልዷል ብሎ እንዲያ የሚል የመጽሐፍ ቅዱስ ክፍል የለም። የት እንዳመጡት አደባባይ ሲናገሩ የነበሩ ልጆች ነበሩ። ይምጡ ይሞግቱ፣ ቁጭ ይበሉና እንወያይ። በጣም እርግጠኛ ሁኜ የምናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በመጻሕፍትም በትውፊትም በዶግማም በቀኖናም እግዚአብሔር ሚስት አለው የሚል የለም። የት አምጦ ተናገረው? ይምጣና በማስረጃ ይንገረን። የኛን አምላክ በዘማዊ ቋንቋ እየጠሩ የናንተን ነብይ ያክብሩልኝ ብሎ መናገር ይህ በራስ ማፈር ነው። ስለዚህ ነብያችሁ የሰራው ልክ አይደለም የሚል ድምጽ ሲመጣ ልክነቱን የራሳችሁን ቁርአን ይዛችሁ መናገር ነው። የናንተ አምላክ ልክ አይደለም ስትሉን ደግሞ ልክነቱን መጽሐፍ ቅዱስን ይዘን እናስረዳችኋለን። ልክ መሆኑን ከምናውቅበት ወይም ከምንረዳበት አንዱ ሚዛናዊ ነው። ማንንም በመግፋት ማንንም በማጥፋት የተመሰረተ ሃይማኖት የለንምና። ስለዚህ እኔም ደግሜ እንዳባቶቼ እላለሁ በፍቅር አይን በወንድማማችነት ስሜት ልንወያይ ይገባል። ሞግተን እንደማንረታቸው ስናውቅ ግን በአቅማችን ዕውቀት ስናጣ አቅማችን ገንዘብና ጥይት ወይ ቢላ ስለሆነ እንዲያደርጋለሁ ብሎ በጥፋት ልጆች ላይ መቀሰር ግን ይህ ፍጹም ነውር ኢሰባዊ አስተሳሰብ ነው። ሰው የመሆን ሐሳብ እንኳን አይደለም። ከነዚህ ልጆች መካከል አንዱ ይቅርና ነፍስ ከስጋ መለየት ከገላቸው ልብሳቸውን ማውለቅ እንኳን ፍጹም ነውር እንደሆነ ከወዲሁ በቤተክርስቲያኗ ድምጽ ደጋግመን እየተናገርን ያለ ነው። ሞግቱ። ይህን ስንናገር ምናልባት በእናንተ እምነት ውስጥ ያልሆነውን ያልተደረገውን የእናንተ ቁርአን የማይለውን እየተናገሩ ሃይማኖት የሚያጠፉ ልጆች ካሉ እናስቆማቸዋለን። በአንድ ድምጽ ብቻ የኛ ልጆች ናቸው። ከኛ የወጣ ሐሳብ የላቸውም። ወደ ኋላ ሆነንባቸው ነው የኛን ቦታ የያዙት እንጂ ረፍና በኋላ የተከተል ብንላቸው እሺ የሚሉ ልጆች ነው ያሉን፣ እናምንባቸዋለን። ስለዚህ የሚናገሩት እውነት ከሆነ ደግሞ ያን እውነት በአደባባይ ገልጸው ሐሰታችሁን ሐሰት ነው ብለው ስለተናገሩ ለምን ብሎ መናገር ተገቢ አይደለም። በሚገርመው እፎይ የተናገራቸው እያንዳንዱ ቃላት በእነሱ የእስልምና ኡስታዝ በእነሱ ሸሆች በደንብ ሲነገር ሰማሁት። እግዚአብሔር በሚያውቅ አይሻን በ6 ዓመቷ አገባት በ9 ዓመቷ ደግሞ ደረሰባት የሚለውን ቃል እፎይ ሲናገረው ብዙ ሰው ተበሳጭቷል። ሸሃቸው ግን ብሎት ተቀምጧል። እፎይ ሲናገረው ይሄ ስፐርም በልብሱ ላይ ነበረው በነብዩ ላይ ያሃን አይሻ ተፈትግለት ነበር የሚል ስለ ቃሉ በጣም ይቀርበሉ ተጽፎ ስላገኘሁት ነውና ያ እንደዛ የሚለውን ቃል እንደዛ የተቀመጠውን ቃል ኡስታዙ በደንብ በአደባባይ ሲያብራራው ሰማሁት። ጥሩሽና እፎይ መናገሩ ኃጢያቱ የት ላይ ነው? ኃጢያቱ የት ላይ ነው? የራሳችሁን መጽሐፍ ለተረጎመ እንደ ኃጢያት ቆጥሮ እንወግርሃለን ተገቢ አይደለም። እንሞግተሃለን ከሆነ ቤት ያመቻች ኑ ግቡ። ብዙ ጊዜ የምሰማቸው ድምጾች እድል አይሰጠንም፣ ሐሳባችን አይረዳንም የሚሉ ድምጾች አሉ። እሱን እናስተካክላለን። እድል ይሰጣችኋል፣ በደንብ ሐሳብ ስጡ። ግን እድል ብዙ ጊዜ የማይሰጥበት ይገቡና ቁጭ ይላሉ። መሐመድ ዝም፣ አሊ ዝም፣ አበበ ሲጠሩ ዝም ይላሉ።
የሆነ ሰዓት ላይ ክፍተት የሚመስል ነገር ሲያገኙ ንግግር ይጀምራሉ። ስለነሱ እምነት ማብራሪያ ሊሰጡ ገብተው መጽሐፍ ቅዱስ ውስጥ ሄደው ይቀመጣሉ። መጽሐፍ ቅዱስማ እናንተ አንሱና ስትከሱን መጠን በቤታችሁ ማብራሪያ እንሰጣለን። ዛሬ የእናንተን መጽሐፍ አንስተን ስለሆነ ውይይት እየሰጠን ያለ ነው። በዛ ልክ ልንሄድ ይገባል። ከዛ ውጭ ግን ሃይማኖታዊ አስተሳሰቡ ላይ እየተወያየን በፍቅር በሰላም አንድ ላይ ገብረን ቀቅለን በፍቅር በሰላም የኖርንባትን ኢትዮጵያ እስልምናንና ኦርቶዶክስ የፖለቲካ ጥል አስመስላችሁ የምታዩ ግለሰቦች ከወዲሁ ብታቆሙ መልካም ነው። ተገቢ ስላልሆነ በጣም ፍቅር ነን፣ በጣም ወንድማማቾች ነን። ስለወደድናችሁ ነው የነገርናችሁ እኮ። ችግሩ የሚነገረው ለሚወዱት ሰው ነው። የሚጠሉትማ ችግሩ ጠልፎ እስኪጥለው ዝም ብለው ያዩታል እንጂ ችግር ላይ ነህ ብለው አይነግሩትም። ስለምንወዳችሁ አብረን ስለኖርን ችግር ላይ ናችሁ፣ የምትሄዱበት መንገድ አገባብ አይደለም፣ ልክ አይደለም ብለን እንናገራለን። ያህን ስሙና ወደ አማናዊ ውይይት ኑ፣ በፍቅር ተወያዩ። ቁጭ ብለን በሐሳብ የበለጠ እውነተኛውን መጽሐፍ የያዘ እርሱ ያሸንፋል። ሁለት እውነት ደግሞ የለም፣ እውነት አንድ ነው። አንደኛው እውነትም ቀዳሚው ይሄ ነው። ምንለካበት በጣም ብዙ የግዘፍ አካል ህላዌ ብያኔ በረቂቅ አካል ሲለካ ብለን አስቀምጠን በመጽሐፍ ተርጉመን አብራርተን ከአባቶች የተረከብነው ስላለ ያህንኑ እንድትይዙ የሚል ሐሳብ ነው ያመጣንና ከዚህ ውስጥ ገብቶ መሞገት ሲያቅተን ሌላ ፖለቲካ ሰጦ አጀንዳውን እንዲያድርጎ ወደ መከፋፈል ምናምን ሰጦ ማለፍ ተገቢ አይደለም። ይህ ሃይማኖታዊ ውይይት ነው። ተወያዩ፣ በቃ እንወያይ። ወስዶ ከፖለቲካ ጋር ማላተም ግን ተገቢ አይደለም። ሞክሮ አልደረስ ሲል ስም አጥፍቶ መሄድ። ጦጣ ትባላለች። ምግብ አይታ ይሄ አሪንጓ የሚባል ምግብ ልትበላ ወደ ላይ ወደ ታች ብትወጣ አላሰቀላት አለ አቅሟ ደከመባትና እንዲያውም አጣፍጥም ብለው ሄደች ይላሉ አበው። እና ሊሞግቱ ገብተው በላይ በታች ላዩና አቅማቸው ሲያቅት በቃ እንዲያውም ትክክል አይደለም ብሎ የሆነ ነገር ፈርጆ ማለፍ ተገቢ አይደለም። ስለዚህ መጻሕፍትን በደንብ እያነሳን እንወያይ። ታርጋ እየለጠፉ ግን ይሄኛው በዚህ ሰፈር እያሉ መወቃቀሱ በየት ነው ያለ? እስኪ ገብቶ ሰው ና ቁርአንህ እንዲህ ይላል፣ ሐዲስህ እንዲህ ይላል፣ ማብራሪያ ስጠይ ተብሎ ሰው ቁርአንና ሐዲስ ይዞ ገብቶ ማብራሪያ ነው መስጠት ያለበት ነው ወይስ የት ነው ሰፈርህ እመጣልሃለሁ አንቃለሁ ነው ማለት ያለበት? እንዴ ጋርድ የምትሆኑት አምላክ እኮ አይደለም ያላችሁ። ጋርድ የሚሆን አምላክ ነው ብላችሁ እያመለካችሁ እናንተ በቢላ ጸጥታ የምታስከብሩለት አምላክ ነው እንዲህ ያላችሁ። እንዲሁ ህጹብ እኮ ነው ጌታ። የኛ ግን እንደዛ አይደለም። ቅዱስ ጴጥሮስ በቢላ ሃይማኖቱን ሊያስከብር ፈልጎ የማልኮስን ጆሮ ሲቆርጠው ትክክል አይዞ በርታ፣ ሌሎችስ ዮሐንስ የት ሄደ ነው ወድህ ነበር አላለም ጌታ። አስገባ አግባ ለመጻይትከ ውስተ ቤታ፣ ሰይፍህን ወደ ቤቷ መልስ ነው ያለው። መልስ። ከዛ በኋላ ቁሙ በዙሪያዬም አላላቸውም። እኔን ከሆነ የፈለጋችሁት ሐዋርያቱ ከዚህ ሄዱ ነው ያለ። ሐዋርያቱን አሰናበተ። እርሱን ወደ መስቀል ይዘውት ሄዱ። የፍቅር አምላክ ቀንድ እያለው ማይዋጋ እርሱ ነው የኛ አምላክ። ይሄንን ምስጢር ይዘን ወደዚህኛው እውነት ኑ። ጾታን ከጾታ ከፍሎ የተለያየ ሐሳብ ያለበት አይደለም። እኔ ስለ ቁርአን ዕውቀት የለኝም፣ እግዚአብሔር በሚያውቅ ወደዚህ ሐሳብ ውስጥ መጽሐፉን ገዝቼ እንዳነብ እንድገባ ግን እየገፋፋችሁ ነው። ምክንያቱም ለምን በውይይት ውስጥ ሰውን ገላለን የሚባል ድምፅ ስሰማ በጣም ማለት ውይይት ሐሳብ ማሸነፍ ካቃተን በውይይት ወደ እውነተኛው መስመር መምጣት እንጂ ሰውን እንገላለን ማለት ሰብአዊ አስተሳሰብ ነው። ሰው ያማኝ አይደለም። ሰው የመሆን እንኳን አስተሳሰብ አይደለም እሱ። ስለዚህ ሰዎች ሆነን በደንብ እንወያይ። የፍቅር መድረክ ነው፣ የአንድነት መድረክ ነው፣ የሰላም መድረክ ነው። ምንወያይ ስለ ሰማያዊ ሀገር ነው። በምድርማ ሁላችን እንደ አቅማችን እየኖርን ነው። በሰማይ ግን የምንኖርበት ሀገር እውነተኛው መስመር ላይ የቆመው ስለሆነ የሚደርሰው እዛኛው ሰማይ የተለያየ መስመር ስላለ በሌላ መኪና ተሳፍራችሁ ያለ እውነተኛው መንገድ ሄዳችሁ እንዳትወርቁ በእውነተኛው መንገድ እንድትመጡ ትክክለኛውን የመንግስተ ሰማያት መኪና አማናዊውን ሃይማኖት እርሱ ላይ ኑና ተሳፈሩ፣ አብረን ወደ ላይ እንሂድ ነው ያልን እንጂ ስልጤን ከጉራጌ፣ አፋርን ከከምባታ፣ ደቡብን ከሐረሬ፣ ኦሮሞን ከትግሬ ለመለየት የተነሳ ሰው ግለሰብ ከኛ ልጆች ፈጽሞ የለም። ይሄንን መናገር እፈልጋለሁ። በቅንነት እውነተኛውን ሃይማኖት እየገለጹ ነው ያሉት። ስለዚህ መጽሐፋችሁኑ የሚያጠፋ እንጂ የሚያለም አይደለም የያዛችሁት ሲባል የኛ መጽሐፍ እውነት ነው ብሎ እውነተኝነቱን ሊገልጽ የሚችል ጥቅስ አንጡ እንጂ ዱላ ግን አታንጡ።
እርሱ ለምንም ስለማይጠቅም ማለት ነው። ተገቢ አይደለም። ምንናገራቸውን ጠብቀን እንወያይ። አይ እኔ አልተግባባንም በቃ ማመልከው ይሄን ነው ደህና ሆነ ብሎ መውጣትም እኮ ትልቅነት ነው። የት ነው ያለህ? አርዳሃለሁ ነብያችን እየተሳደፍህ እንደዚህ እያደረክ እንዴ ቃል በቃል ክርስቲያንን እንዳትወድ ይላል የኛ መጽሐፍ ብሎ ኡስታዙ እየተናገረ እንዳትወድ ይላል እያለ ይህ ማለት ጥላ ይላል ብሎ እኮ ነው እየተናገረ ያለው። እንዲህ ብሎ እየተናገረኛ ያልጠላነውን ጠላቶቻችሁን ውደዱ የሚል ወንጌል ይዘን ለምን ትጠሉናላችሁ እንዴ? ይመስለኛል ስልክ ገብቶባቸው ነው መምህር ኤፍሬምና መጥተዋል። አሁን መምህር መጥተዋል። አይ ጨርሼም አለሁ። በነገራችን ላይ እስከዚህ ከሰማችሁኝ ቀጣዩን ለእናንተ ሰጥቻለሁ። ልጆች አይዟችሁ፣ በርቱ። በፍቅር ትህትና በተሞላበት ድምፅ እንወያይ። እሱን እናደርግ። ቃለ ሕይወት ያሰማልን መምህር፣ እናመሰግናለን። እሺ መምህር ቃለ ሕይወት ያሰማልን መምህር፣ እግዚአብሔር ይስጥልን ረጅም እድሜ ከሙሉ ጤንነት እግዚአብሔር አምላክ ያደልልን። በጣም ደስ የሚል መልእክት ነበረ እና ወንድማችንም ወረደ መምህር ያሉት እውነት ነው እና የሆነ አንዳንዴ በማስረጃ ሲሞገት በማስረጃ ሲቀርብ የራሳቸው ሐዲስ ሲነበብ ቁርአናቸው ተከፍቶ ሲነበብ ተሳደባችሁ ምናምን የሚሉ ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱ ስድቡ ያለው የራሳቸው መጽሐፍ ላይ ስለሆነ ማለት ነው። አሁን ልክ እንደተመለከት ነው ማለት ነው። አይሻ በ6 ዓመት አገባት። ስድብ ነው። ስድብ ከሆነ ይሄን ድርጊት ያደረገው አካል ሳትጸየፉ የተናገረው የምትጸየፉ ከሆነ ከባድ ነው። ምክንያቱም የተደረገውን ነገር ነው የተነገራችሁ ማለት ነው። በማስረጃ የራሳችሁ መጻሕፍት ያኮራናል ብለው የጻፉበትን ማለት ነው እንደ ጀብድ አድርገው የጻፉትን ሲቀርብላችሁ የምርም የሚያናድድ የምርም የሚያጸይፍ ከሆነ ታዲያ ለምን ትከተሉታላችሁ ማለት ይህንን ከህሊና ወይም ደግሞ ለህሊና የማይመቸውን ሀሳብ የያዘውን መጽሐፍ መጣል የእናንተ ግዴታ ነው የሚሆነው፣ የእናንተ ኃላፊነት ይሆናል ማለት ነው። አለበለዚያ በህግ ምን ሄደኔ ጅራፍ ራሷ መታ ራሷ ትጮኻለች እንደሚባለው ያለ ማስረጃ ሲሳደቡ የሚውሉት ለዛውን ፈጣሪ አምላክን ማለት ቀደም መምህር ብለውታል። ለተራ ሰው ለድሩየ ሰው የማይነገሩ ንግግሮችን ለፈጣሪ እየተናገሩ ለፈጣሪ በማንቋሸሽ በመሳደብ የሚናገሩ አካላት ምን አይነት ፍትህ ወይም ምን አይነት ፍርድ እንደሚገባቸው ሁላችንም በደንብ የምናየው ይሆናል ማለት ነው። ኦኬ፣ በፈለጋችሁት መንገድ ብትሄዱ ያዋጣናል። በፈለጋችሁበት መንገድ ብትሄዱ ማለት ነው ለክርስቲያኖች ያዋጣል። ኦኬ፣ አንዳንዴ ግራን ለመታ ቀኝህን የሚለው ያለ አውዱ አይጠቀስም ለክርስቲያኖች ማለት ነው። ኦኬ፣ ሀገርን ሊደፍር የሚመጣውን ወራሪ እግዚአብሔር አምላክ ራሱ አሳልፈ ስጠው፣ አይ ችግር የለውም የክርስቲያን ሀገር ስለሆነ አይልም። እግዚአብሔር ራሱ ሀገር ድንበርን እንድጠብቅ ያዛል። ኦኬ፣ ለዛ ነው እስራኤላውያን በአሕዛብ መካከል ሞገስን ድልን ሲሰጣቸው የምትመለከቱት። አይ ኦኬ፣ ለሚመጣብህ ዝም ብለህ ትቀጠቀጣለህ ማለት አይደለም። ኦኬ፣ ትቀጠቀጣለህ ማለት ሳይሆን ለሚመጣ ደግሞ እንዳመጣጡ ደግሞ የሚካሄድበት መንገድ ሊኖር ይችላል። በህግም ብትመጡ በጣም ብዙ አሸን ማስረጃዎችን ኦኬ ይቀርብላችኋል፣ ይመጣላችኋል ማለት ነው። አንድ ከክርስቲያን ግን ያለ ማስረጃ እንዲህ ብሎ ተሳድቧል የሚል ማስረጃ ልታመጧችሁ፣ ያለ ማስረጃ ከተጻፈው ውጪ እንዲህ ብሎ ተናግሯል የሚል ማስረጃ ልታመጡ አትችሉም። በጭራሽ ምንም አይነት ማስረጃ ልታመጡ አትችሉም። እኛ ግን ያው ቪዲዮዎቹን በጣም እያያችሁ ነው፣ ሰሞኑ የሚለቀቁትን እያያችሁ ነው። ያልተጻፈ ነው የሚያነቡት፣ ወይም ፐርሰናሊ ለመሳደብ ነው። ከዛ አልፎ ማስፈራራት ራሱ ማለት ነው። ሰውን በግል ደረጃ ማስፈራራት፣ ተደራጅቶ መኖሪያ ቤቱ ድረስ ሄዶ
የግድያ ሙከራ ማድረግ ይህ በጣም ህግ ባለበት ሀገር፣ ፍትህ ባለበት ሀገር፣ መንግስት ባለበት ሀገር እንዲህ ተደራጅተህ ራሱ ምንም ያክል ወንጀል በደል ቢሰራ እንዲህ አይነት ህገወጥ ስርዓት ራሱ አይደረግም። ወጣቶችን አደራጅተህ ግለሰብን ለማስገደል መሞከር። እኔ ደግሞ እንደ ጀብድነት ቪዲዮ የሚሰሩ አሉ። ይህንን ትልቅ ስራ እንደሰራ ሰው እንዲህ ብለን ወጣቶች ልከን አምልጧልና ተከታተሉት። እንደ አሪዩ ሲሪስ የምር ጤንነታችሁ እኔ ያሳስበኛል እውነት ለመናገር አምልጧል። ስለዚህ እንዳያመልጥ ምናምን ወጣቶች ተቆጣጠሩ ምናምን። ይህ ህግ ሳውዲ አረቢያ አይደለም ያለ ነው፣ በነገራችን ላይ ኢትዮጵያ ውስጥ ነው እና ህግ ያለበትም ሀገር ነው ብለን እናስባለን። እና መንግስትም የመንግስት አካላትም ፍትህ ያለበት ከሆነ እንደዚህ አይነት ህገወጥ ድርጊት በማህበር ተደራጅተው ቴሌግራም አዘጋጅተው እንዲያለ በደልን ወይም ደግሞ ወንጀልን ለመስራት ተደራጅተው ሲሰሩ የመንግስት አካላት ኃይል ሊሉት ይገባል ይሄን ነገር። ኦኬ ሶ ከዚህ አንጻር ሊታይ ይገባል። እግዚአብሔር ይስጥልኝ። ብዙ ካበዛው ብዙ ነገሮች ላወራ ስለምችል ማለት ነው። ልክ እኮ ነው ዮሐዴ። ቆይ ጀማል ለማለት ነው ገማል። እሺ በነገራችን ላይ ልክ ነው ዮሐዴ። የሚገርመው ነገር አለማወቃቸው እኮ ነው። ትዝ ይላችሁ ከነበረ አይ ቲንክ ማማዬ መሰለችኝ በኮሆስት ገብተሽ አንዷን ጠይቀሻት የነበርሽው ማማዬ ነበርሽ። አንቺ የ6 ዓመት ልጅ ትድሪያለሽ ምናምን ያልሻት አንቺ ነበርሽ? እኔም ጠይቄያለሁ እና አለምም ጠይቀዋታል። አሁን በቀደም ጠይቄ ሊገሉኝ ምናምን ያለችው ልጅ እና የሆነ ቪዲዮ አይቼ ነው ሪከርድ ማን እንደሆነ አላወኩኝ። ብቻ የ6 ዓመት ልጅሽን ትድሪያለሽ ወይ ለ50 ምናምን ዓመት ሽማግሌ ምናምን ብላ ጠየቀቻት። እንዴት ተደርጎ እንዴት ሆኖ ኦኬ ምናምን ብላ እያለች ጠየቀቻትና ይህንን ከዛ አይሆንም ምናምን አለቻት መልሱን ማለት ነው። ከዛ ይህንን ያደረገው መሐመድ ቢሆንስ ስትላት ተናነቃት። ልክ እነሱ የሚያስቡት መንገድ አለ መሐመድን የሚስሉበት እና ልክ አሁን ልክ በአረብኛ ሲነገር ይሄ ነገሮች በአረብኛ ሲነገር ወይ አይረዱት ይሁን አያውቁት ይሁን ያነቡታል፣ ግን አይረዱት ይሁን አላውቅም። ልክ በአማርኛ ሲነገር ግን ምን ይሆናሉ? ኦፍ ይሆናሉ። ቀደም መምህር እንዳሉት የራሳቸው ሼዎችና ኡስታዞቻቸው ሲያብራሩት ምንም ችግር የለባቸው፣ ግን ከክርስቲያኖች ደግሞ እንዲኳለ ተብሎ ሲነገር ደግሞ ይነቅላሉ። ስድብ ይመስላቸዋል። እና ዮሐዴም እንዳለው እንደው ስድብ ከሆነ እየተሳደበ ያለው መጽሐፉ ላይ ያለው ጽሁፍ ነው እየተነገረ ያለው ወይም እየተናገረ ያለው ያንን ነገር እያስተላለፈ ያለው ያ መጽሐፍ ስለሆነ ማለት ነው። ስለዚህ በየትኛውም መንገድ ቢኬድ እንደውም ዛሬ ዮሐዴ የለቀቀውን ቪዲዮ ብታዩ በነገራችን ላይ ትልልቅ እንትኖች ሁሉ ይህንን ኬዝ ለማጮ ምናምን ሲሞክሩ በጣም ያሳፍራል፣ ያሳዝናል። ምናልባት ከኛ መንገድም ወይም ከኛም ዝም ስለተባለ ሊሆን ይችላል። እነሱ የሚናገሩበትን ርቀት እነሱ የሚያወሩትን ወሬ ብትሰሙና ብታዩ ደግሞ ትደነግጣላችሁ። ሊያውም እንደተባለው አምላክ ላይ ኦኬ በስጋ የተገለጠ አምላክ ብለን የምናመልከው ኦኬ እርሱ በደም ዋጋ የገዛንን ጌታ ምን እያሉ አፋቸውን እየከፈቱ እንደሚውሉ እኮ ግልጽ ነው፣ እናውቀዋለን። አረ እንደውም ጭራሽ እናጠፋችኋለን ብለው በአደባባይ ይናገሩ የለ ትንሽ ጊዜ ጠብቁ ትጠፋላችሁ ይሉን የለ ምን እያቀዱልን እንደሆነ እኮ አናውቅም። ኦፍኮርስ በዚህ ደረጃ እንደዚህ ጥላቻ ያላቸው እነርሱ ሆነው እኛ ግን በፍቅር የተጻፈላቸውን ወይም ደግሞ በየክታቦቻቸው ላይ ያለውን በቁርአን በሐዲስ እና ሙፈስሮቻቸው የፈሰሩትን ነገር አውጥተን ስናሳይ ግን እንደ ስድብ መቆጠር የለበትም ነው። ከሆነም ሙፈስርሽ ነው የሰደበሽ ያብራራልሽ፣ ከሆነም ቁርአንሽ ነው የሰደበሽ፣ ከሆነም ሐዲስሽ ነው ማለት ነው። ሰው እንደዚህ አይነት እንትን ውስጥ አትግቡ ለማለት ነው። ለማንኛውም ጀማል ገብቷል። ሰላም ጀማል። ጀማል ሚዩት ላይ ነህ። ሰላም ነው። እንዴት ነህ? ሰላም ነህ? ደህና ናችሁ? አለን። ጾም እንዴት ነው? ጥሩ ነው? ደህና ነው። አልሐምዱሊላህ ረብል ዓለሚን። መልካም። የሙሐመድ ተግባር አያሳፍርም? ሙሐመዱል አሚን ምን ያሳፍራሉ? የሚያሳፍረው የዒሳን የመክሉቁ መገዛት ነው እንጂ የሚያሳፍረው
የዋዴ ቀጥሉ እስኪ ሙሐመዱል ምንድን ነው አሚን ረኡፉር ረሒም ኢና አርሰልናከ ሊልዓለሚን ረሕመተን ያላቸውን ነቢይ ምን እናፍርባቸዋል? አማርኛ ፊዳያ ረሱሉላህ ጀማል ይወልኝ ይኸው ስማ ወንድም ወይ እሺ፣ እኔ አልሳደብም፣ ክልክል ነው። አዳምጠኝ ቆይ። እሺ አልጨረስክም ወንድማችን። ረሕመቱል ለዓለም መሆናቸውን እኮ አሁን ልናይ እኮ ነው ወንድማችን። ቆይ እናት አለህ አይደለ ጀማል? መቼስ ከእናት ነው የተወለድከው ብዬ አስባለሁ። ጀማል ይሰማል? ጀማል ሚዩት ሚዩት ነህ። ሚዩት አታርጉት እንትን እያለ እኮ ጀማል ይሰማል? አይዋ ይሰማኛል። ነቢዩ ሙሐመድን ምን ብዬ አፍራቸዋለሁኝ? አላህ የመረጣቸው ነቢይ ናቸው። በጣም ጥሩ፣ እሱን ልናይ ነውና ጥያቄ አለኝ ብቻ አንዴ ቆይ እንጂ አላፍርባቸውም ብለህ እኮ ልናይ እኮ ነው። አንዴ እሺ ትጠይቀናለህ፣ ችግር የለም ትጠይቀናለህ። ቆይ አይደለም ምን ልጠይቅ ነው መጣሁት። ቆይ አይደለም አላፍርባቸውም ስላል ልጠይቅ ነው መጣሁት። አንድ ነገር ላላላ ቆይ ልጠይቅ ነው መጣሁት እንጂ መጀመሪያ እንደማታፍርና እንደምታፍር እኮ ላይ እኮ ነው። አንዴ ልጠይቅ መጀመር እንዴት እንደማታፍር ለምሳሌ ሚውት አታድርጉ። ስልጣን ያላችሁ ልጆች አንዴ ሚውት አታድርጉ። ይዋድ ስላለው ራሱ ቆይ እንጂ ጥያቄ ነው መጣሁት። እኔ ይቅርታ ቆይ አንዴ መልሰህልን ጥያቄውን ጨርስና ቆይ ጥያቄ ነው መጣሁት። እናንተ ባለቤት አይደላችሁ እንደ ጥያቄ ነው መጣሁት። ቆይ አንዴ ቆይ ስጀመር ቆይ አዳምጠኝ እንዴ ቆይ እንጂ አንዴ ጀማል ጥያቄ ላቅርብና አንተ መልስልኝ፣ እኔ እመልስልሃለሁ። ችግር የለውም ትጠይቃለህ። ግን አሁን ጥያቄ መሀል ጥያቄ አወለን ልጠይቅ። ስማኛ መጀመሪያ ስማኝ አንዴ እሺ፣ ተረጋጋና ስማኝ ጎበዝ። ችግር የለውም የፈለከውን ትጠይቃለህ። አትጠይቅም አላልኩም፣ ግን ባሮኬ ኧረ ቆይ አንዴ ልጨርስ እባክህ፣ አንዴ ላውራና ልጨርስ፣ ከዛ በኋላ ታወራለህ። ስማኝ መጀመሪያ ጠይቆ ታፍራለህ ወይ? የመሐመድ ተግባራት አያሳፍርም? በነቢዩ መሐመድ እኔ በመሐመዱል አሚን የማፍርበት ነገር የለም። እሺ አንዴ ስማኝ፣ ካላፈርክ አንዴ ስማ ላውራና ከዛ በኋላ ታወራለህ። ምን እያልኩ ነው? በመሐመድ ታፍራለህ ወይ ተብለህ ስትጠየቅ አላፍርም ብለሃል። ጥሩ መልስ ነው፣ በጣም ጥሩ። አሁን አላፍርም ካልክ አንተ የገዛ ልጅህ ሚስት አፋተህ ታገባለህ? ጀማል የማን ሚስት አፋተህ አግብተው ነው ነብዩ መሐመድ? አይ መሐመድ እንደዛ አላረገም። አንተን ነው የጠየቅኩም። ለምሳሌ አይ እሱ አላረገም። ኦፍ ኮርስ አንተ ግን ለምሳሌ ከአንተ ጋር ያሳደግከው ልጅ ቢኖርህ፣ ከህፃንነቱ ጀምሮ ያሳደግከው ልጅ ቢኖርህ፣ ከዛ ብትድረው፣ ቆይ ስማኝ፣ ብትድረው፣ አዳምጠኝ። የልጅ ሚስት ማግባት በሸሪዓው ካልሰማ እንዴት ነው የምትመልሰው? ጥያቄውን ስማ መጀመሪያ። ስማኝ ጎበዝ፣ ቴንኪው እግዚአብሔር ይስጥ። የሆነ ልጅ ከህፃንነቱ ጀምረ አሳድገ፣ ከዛ በኋላ ድረኸው፣ ከዳርከው በኋላ ሚስቱ ስታያት በጣም ቆንጆ የሆነችና አፈቀርካት፣ አፋተህ ታገባታለህ ወይስ አታገባት? የልጅ ሚስት ማግባት ሐራም ነው። ሐራም ነው፣ አይፈቀድም። በሸሪዓው ነብዩ ባስተማሩን ህግ መሰረት አይፈቀድም። በጣም ጥሩ፣ በጣም ደስ ይላል። መሐመድ ግን እሺ የገዛ የማደጎ ልጁ ሚስት አፋቶ አግብቷል አይደል? የማደጎ አግብቷል አላገባም? ማደጎ ማን ነው? ጥቀስልኝ ሰውየው። ዘይድ ኢብኑ መሐመድ። ያንማ በቁርአን አላሁ ሱብሓነሁ ወተዓላ ወዘወጅናከሃ አጋባንህ ያ ሙሐመድ ብሏቸው ነው እንጂ እኮ ዝም ብለው ሰው ወማይንቲቁ ዐኒል ሀዋ በልብ ወለድ የሚሄዱ ነብይ ነው። የሚገርመው አላህ ራሱ አፋቶ ነው ያገባው። አጋባንህ እኮ አፋቶ ነው የሚያጋባው። ስማ ልጃቸው እኮ አይደለም ዘይድ ኢብኑ ሐሪስ። ቆይ ሪድዋኑላሂ ዐለይሂ የማደጎ ልጁ ነው አይደል? ለነገር አይደለም እንዴ? የእናትዎ ባሪያ ነው። ቆይ አዳምጠኝ። የእናቱ የሚስቱ ባሪያ ነው ማለት ነው። መቼ ነበረ? በህፃንነቱ ጀምሮ አይደል? አዎ።
ከዛ በኋላ ዘይድ ኢብኑ መሐመድ ነበር የሚባለው አይደል? ላ በሉት ብሞት ይወርሰኛል ቢሞት ዘይድ ኢብኑ መሐመድ ይባላል ወይስ አይባልም ነበረ? ግን የስጋ ግንኙነት የላቸውም። የስጋ ዝምድና ራሱ የላቸውም። ቆይህ የስጋ ዝምድና የላቸውም። አዳምጠኝ። ቆይ የምጠይቅህን ስማኝ አንዴ መጀመሪያ። እኔ እያልኩ ያለሁት እሺ ጀማል፣ እኔ የምልህን መጀመሪያ ስማ። በስጋ ወልዶታል አይደለም ያልኩ፣ የማደጎ ልጅ እያልኩ በስጋ ወልዶታል አትበለኝ። አሳድገኸው ነው ያልኩ። ደግሞ ያን የአላህ ግዴታ ተጣለባቸው። አላህ ፈውቀ ሰብዐ ሰማዋት። ቆይ ጀማል ጀማል፣ ለምን አሰማኝም? እሺ ለምን አሰማኝም? መጀመሪያ እኔ ወልዶታል አላልኩም፣ ምክንያቱም መሐመድ የወለዳቸው ረጅም እድሜ ራሱ ኖሮ የወለድከው እኮ ነው አልከው። ስማማ ይሄን ነብዩ አንዴ ስማኝ፣ አንዴ ስማ እስኪ ልጨርስ መጀመሪያ ልጨርስልህ ሀቢቢ። እሺ ቀጥል። አንዴ ስማኝ። አላሁ ሱብሓነሁ ወተዓላ አጋባንህ አላቸው። ፈውቀ ሰብዐ ሰማዋት ሆኖ ወማ የንጢቁ ዐኒል ሀዋ። እሳቸው እኮ በልብ ወለድ የሚሄዱ አይደሉም። ነቢዩ ሙሐመድ እኮ ለእኛ ብርሃን ናቸው፣ ለሁሉ ብርሃን ናቸው። ከኛ ከነፍሳችን በላይ የምንወዳቸው ነቢይ። ለምን ነው የምንወዳቸው? በጥሩ ስነ ምግባራቸው ነው የምንወዳቸው ማለት ነው። ዘይድ ብኑ ሐሪስ ደግሞ ባሪያ ነበረ። ይወዱታል፣ ይወዳቸዋል። በዲኑ ተሰውቷል። ዘይድ ብኑ ሐሪስ አወለን የሙታ ዘመቻ በዲኑ የተሰዋው ማን ነው? ዘይድ ብኑ ሐሪስ ነው። አዳምጠኝ፣ ልጃቸው አይደለም ግን አላህ አጋባነህ ብሎ ያዳዷቸው ሊናት ደሞ ያቺ በሸሪያው በኩል እሱ ባሪያ ነው። ከዛ ቀልቧ አይቶ ነው ደግሞ አላሁ ሱብሓነሁ ወተዓላ ግዴታ ጣለባቸው፣ አገቧት። ይሄ ደግሞ እናንተ የምትሉ ልጁ እኮ አይደለም ዘይድ። በቃ አሁን ጀማል አንዴ አሁን አብራርተህልናል፣ ሰምተናል። አሁን ደግሞ የዋዲ ቀጥል። ቆይ እኔ ጥያቄ አለኝ እኮ። ኧረ በለው አንተ ጤነኛ አይደለም እንዴ? ቆይ ተረጋጋ እንጂ። አወራህ እኮ ሰማሁ። ጥያቄ አለኝ። ሚዩት አድርግ። አሁን ስማ እሺ። ጥያቄ አለኝ ይላል እንዴ? አብኩቶ ይህን ሁሉ አብኩተ ዝም ብለን ሰማን። አሁን ደግሞ ትሰማለህ። እሺ በመጀመሪያ ዘይድ ማለት አታውቀውም። የከድጃ ኦፍኮርስ ሚዩት አድርገው እንዳትከፍት። ቆይ ስጠይቅህ ትመልሳለህ። እሺ አትክፈተው። እኔ ሚዩት አድርጌ እንደሰማው ካሁን ሚዩት አድርገህ ደግሞ ስማ። እሺ የከድጃ ባሪያ ነበረ፣ ትክክል። ከዛ በኋላ ግን ከባርነት አውጥቶ ምን አድርጎታል? ልጅ ማለት ነው። ዘይድ ኢብኑ መሐመድ ነበር የሚባለው። ዘይድ ኢብኑ መሐመድ፣ የመሐመድ ልጅ ዘይድ ተብሎ ነበረ የሚጠራው ማለት ነው። ከዛ በኋላ ልጁ እንደ ገዛ ልጁ አድርጎ ስለተቀበለው መሐመድ ራሱ ድሮታል። ኦኬ ለማን? ለዘይነብ ቢንት ጃሽ ማለት ነው። ለዘይነብ ቢንት ጃሽ ምን ብሏታል? ድሮታል ራሱ መሐመድ። ቆይ ስሟን አበላሽተዋል። የሚስቱ ሚዩት አድርግ ወንድማችን። አይደለም ራሱ። ኧረ እባክህ ሚዩት አድርግ እስኪ። ሚዩት አድርግና ችግር የለውም። እኔ ማስረጃ ከፍቼ ነው ማሳየህ። ያለ ማስረጃ አይደለም ማወራው። እሺ እሺ ላሳየህ። እሺ እሱ አይደለችም ስላለ ምን ማድረግ ይችላል? ሐርፉን ራሱ አበላሽተዋል ነው አልኩ። ዘይነብ ሚዩት አድርግልን እባክህን ወገናችን፣ እንዳዳምጥ። ተረጋጋ እንጂ ወንድማችን። ማስረጃ እኮ ልከፍትልህ ነው። እኔ ያለ ሌላው አይደለሁም፣ አላራምድህም። ራሱ በሁሩፉ እስቲ ሚዩት አድርግና አታራምደኝም። አንዴ ልጨርስ። እሺ ላሳይህ እኮ ነው። ከቁርአንህ ነው ማሳይህ። ከቁርአንህ ከተፍሲርህ እኔ እየከፈትኩ ነው ማሳይህ። ችግር የለውም ከተረጋጋህ ማለት ነው። ይኸው ሱራ 33 አያ 37 ላይ ተመልከቱ። አይታየኝም። ችግር የለውም ምን ያነብልሃለሁ። አያውን እየነገርኩ እኮ ነው። ቁርአኑን ቅራው እስቲ፣ ቁርአኑን ቅራው ጀማል። ካሁን በኋላ እንዳትከፍት እሺ። ሚዩት አድርግና ስማኝ። አንተ ማስረጃ ያለ ማስረጃ ዝም ብለህ ስታወራ ነበረ፣ ሰምተናል። አሁን ሚዩት አድርግና ስማ። እኔ በማስረጃ ላውራ እሺ። ሚዩት አድርግ። አያውን እነግርሃለሁ፣ እየከፈትክ ተከታተል።
እንዳትገባ ፕሊዝ። እሺ ምን አደር ዘይድን ለዘይነብ ቢንት ጃሽ ምን አደረገው? ዳረው። ከዛ በኋላ መሐመድ ፎሬስ ሰደን ምን ያደርጋል? ወደ ዘይድ ቤት ሊጠይቅ ሲሄድ ዘይድ አልነበረም፣ ዘይነብ ብቻዋን ነበረች። እና እንደ አጋጣሚ ልብስ እያወለቀች ነበረች ዘይነብ። ኦኬ ልብስ እያወለቀች ድንገት የበሩ ይላል በበር በኩል ይሁን በመስኮት የሆነ አንድ እንትን አለ። ምን አለች ፍቅሬ? በመስኮት ይሁን በበር አይታወቅም። ዞሮ ዞሮ መጋረጃ። ይቅርታ ይዋድዬ፣ በጣም ይቅርታ። ማማ ያለሽ አለ ማማዬ ቴሌግራም ላይ ሀይ በይኝና በአውራሻለሁ። ኢምፖርታንት ነው። ቶሎ በይ። አሁን ቁጥር የለኝም። ሀይ በለኝ አንተ። እሺ ቀጥል። ጽፌልሻለሁ ቲክቶክ ላይ ቁጥር ወይ ከግሩፕ የፈጠረ። እሺ እስቲ ከግሩፕ ጠይቃለሁ። እሺ ይዋድዬ ቀጥል። ይቅርታ ድምፅህን ስለሰማሁ ደስ ብሎኛል። በዚህ አጋጣሚ ማይክን ከፈትኩ ልናገር። ችግር የለውም ዴቭ። ኦኬ ስለዚህ እሱ ከአልቁርጥቢ ነው ከፍቼ የማሳያችሁ፣ ከአልጠበሪም አሳያችኋለሁ። እሱ ማስረጃውን ከፍቼ ማለት ነው። አሁን የተናገርኩትን መጋረጃውን ሲገልጠው ራቆቷን ያያታል። መሐመድ በፍቅር ይወድቃል ከገዛ የማደጎ ልጁ ሚስት ጋር ማለት ነው። ኦኬ በፍቅር ይወድቃል። በፍቅር ሲወድቅ አላህ አወረደለት ፈተህ አግባት የሚል ማለት እሱ ሱራ 33 37 ነው። እንዲህ ይላል ለዚያም አላህ በእርሱ ላይ ለለገስክለትና አንተም ነፃ በማውጣት አየህ ባሪያ አይደለም ነፃ አውጥቶታል መጀመሪያ። ከዛስ በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነ ነገር በነፍስ ውስጥ የምትደብቅና አየህ እንደዚህ ከባርነት አውጥተህ ነፃ አድርገህ ልጅ አድርገህ ለለገስክለት ለዘይድ እኔ ደግሞ እንደዚህ ካሳ መሆኑ በውስጥ በነፍስ የደበቅከውን የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትን በአንተ ዘንድ ያዝ አለ። ምን አለው? አይ ሰዎች ምን ይሉኛል እንዴ የገዛ ልጁን ሚስት አፋታ አገባ ይሉኛል ብለህ ለምንድነው ሰዎችን የምትፈራው? አትፍራ። በውስጥ በነፍሴ የደበቅከውን አውጣና ምን አለ? አፈታ ምን አለ? አግባታ። ዘይድ ከእርሷ ጉዳይን በፈጸመ ጊዜ በምእመኖች ላይ ልጅ አድርገው ባስጠጓቸው። አየህ ልጅ አድርገው አስጠጉተታል። ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእርሱ ጉዳይ በፈጸመ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባን። ልጅ አድርጎ አስጠግቶታል። ልጅ አድርጎ አስጠግቶታል። ስለዚህ እንደ ልጁ አድርጎ ነው የተቀበለው። ድሮታል። ከዛ በኋላ ፈተህ አግባ ምን ችግር አለው የሚል አያ ወረደለት ማለት ነው። ፍቅሩ እንዲህ ይመስላል። አልቁርጥቢ ይህንን ክፍል ሲያብራራው ሱራ 33 37 አልቁርጥቢ ምን ብሎ ያብራራል? እንዲህ ይላል ሜሪድ ዘይነብ ቢንት ጃሽ ያው ዘይነብ ቢንት ጃሽ ቱ ዘይድ ለዘይድ ድሮታል መሐመድ and she stayed with him for a while በጣም ለረጅም ጊዜታት ባይዘው ለረጅም ዓመታት ከእርሱ ጋር ቆይታለች። ዘይነብ ማለት ነው። ከዘይድ ጋር ከተጋቡ በጣም ብዙ ጊዜ ሆኗቸዋል። ዘን ፒስ ቢ አፖን ሂም መሐመድ ማለት ነው he came to ዘይድ one day አለ ወደ ዘይድ አንድ ቀን መጣ ይላል። ወደ ዘይድ ቤት ማለት ነው and saw ዘይነብ standing አለ ዘይነብን ቆማ ተመለከታት ወደ ቤታቸው ሲመጣ ነው። ከዛ በኋላ she was white በጣም ነጭ ነበረች፣ beautiful ቆንጆ ነበረች፣ and large ትልቅም ነበረች፣ one of the most perfect women of the Quraysh አለ ከቁሬሽ ሴቶች በጣም ፐርፌክት እና ቆንጆዬ ነበረች። he fell in love with her መሐመድ በሷ ፍቅር ያው ወደቀ ይላል። he fell in love with her ከሷ ጋር በፍቅር ወደቀ መሐመድ። ከማን ጋር? ከገዛ ልጁ አድርጎ ካስጠጋው ከዘይድ ሚስት ዘይነብ ጋር በፍቅር ወደቀ። ከዛ በኋላስ ምን አለ? እንዲህ አለ ግሎሪ ቢ ቱ ጋድ ይቅርታ፣ ግሎሪ ቢ ቱ ጋድ ዘ ቼንጀር ኦፍ ሀርትስ አለ ለአላህ ምስጋና ይገባው ልቤን ለአንቺ ፍቅር ለቀየረው
አር ዩ ሲሪየስ? ወደ ፍቅር ልቤን ለቀየረው ለአላህ ምስጋና ይገባል። ማን ነው የሚለው? መሐመድ። ከዛ በኋላ ያው ወደ ታች ስታነበው ተፋታች። ከዛ በኋላ መሐመድ አገባት። አልጠበሪም የትኛውም ተፍሲር ብትመለከት መሐመድ በፍቅር ወደቀ ይላሉ ሁሉም። አልጀላሌን ለምሳሌ ብናየው ራሱ እንዳጋባው ምናምን እየተናገረ ይመጣና ግን አንድ ቀን ምን ይላል አልጀላሌን? Thus the prophet gave her in marriage to ዘይድ፣ ለዘይድ በጋብቻ ሰጥቶት ነበራል። then on one occasion ከዕለታት በአንድ ቀን ግን he the prophet caught sight of her አያት፣ ራቆቷ ማለት ባዶ አያት መሐመድ ማለት ነው። and felt love for her በእሷ ፍቅር ወደቀ ይላል። okay whereafter he realized that they lost his affection ከዛ the prophet ከዛ አላህ ምን አለው? በልብህ ለእሷ ፍቅር እያለ ለምን አታገባትም የሚል አያወረደለት ማለት ፍቅር እያለህ ለእሷ የለም። ያው ሱራ 33-36 አልጀላሌን ቁርአኑን ክፈተው። ቁርአኑን አንብቤ እኮ ነው ወደዚህ የመጣሁት። ላላ ይሄ እናንተ የቄሶቹ መጽሐፍ ነው። የቄስ ይሄ አልጀላሌን የቄስ መጽሐፍ ነው ወንድም? ላ ቁርአኑን ነው አልኩ። ቁርአኑ የሚለው አልጀላሌን የቄስ መጽሐፍ ነው። አንዴ የቄስ አልጀላሌን የቄስ መጽሐፍ ነው ወይ ነው? ስሟ ማን አልካት? ቆይ ዘይነብ ቢንት ጃሽ ትባላለች። ላ ወላሂ አይደለም፣ ወላሂ አይደለም አለ። ወላሂ አይደለም አለ። ይሄን ሁሉ አሳይተው እሱ ስሟ ጋር ነው ያለው። ቆይ ስሟን አልጠበሪን ታውቀዋለህ? አልጠበሪ ታውቀዋለህ? አልጠበሪ አይደለም ስሙ። ማን ነው ታዲያ? እሺ ማን ነው ስሙ? እኔ ከራሱ ከሙስሊም ቴሌግራም ዌብሳይት ላሳየ። ዘይነብ ቢንቱ ጀይሽ ነው አልካ? ቆይ ሀቢብ ዋዝ ዘይነብ ቢንቱ ጀህሽ አዳምጠኝ። ሁሩፉን አስቀድማችሁ ደግሞ ይሄ ማለት ነው። ይሄ ሐዲስና ቁርአን ማለት ነው። ብዙ ዓሊሞችን ቅንጭላት ማለት የሚፈትን ነገር ነው። እንኳን ዝም ብሎ ሐርፍ ፋቲሃን የማይቀራ ሰው እንደናንተ ያለ አይደለም። ወላሂ ከባድ ነገር ነው። የአላህ እኮ ቃል ምንድነው የምትለን? ቆይ እሺ ስሟን እስቲ በለው። ስሟን እንኳ የዘይነብ የአባቷ ስም ማን እንደሆነ ራሱ ሁሩፉን ልይ ታርግልኝ እስኪ ማንበብ ትችላለህ? እሺ ቆይ አንዴ እስኪ ላሳይህ። እኔ ይሄን ትብታቢውን አይደለም። ይሄ ደግሞ አላህ ነው አጋባቶ አይባ ይሆናቸው ነብዩ አለይሂ ሰላቱ ወሰለም። አንብባ እዚህ ጋር እኔ መልስልኝ ምልህ ስሟን የዘይነብ ስም ማን ነው እኮ እዚህ ጋር ያነበብኩት። ይሄ እኮ ስሟ እኮ ነው ጠየቅኩህ። በቃላት እስቲ በለው ዘይነብ ቢንቱ ጀይሽ አልከው። አረ በመድኃኔዓለም ምንድነው ስሟ የምትለኝ? ይኸው አንብበው። ዘይነብ ቢንቱ ስሟን እኔ እኮ ለመማር ነው ገባሁ። ስሟ እንዲገምልኝ። ይሄ ልጅ እኔ አሁን ጥያቄ ያለኝ ዋድ ቆይ ስማኝ። ኧረ ቆይ ጀማል፣ እስቲ ጀማል ስሟ ማን ነው? ቆይ ዘይነብ ነች አይደለ? አዎ ዘይነብ ነች። እሺ በጣም ጥሩ። ዘይነብን ቆይ ዘይነብና አንዴ መጨረሻው ማን ነው? መጨረሻው ማን ነው? ቆይ አንዴ ስማኝ፣ አትጠቀም እንጂ ይኸው አንብብ አልኩህ እኮ ቢንት ጃሽ አልኩህ እኮ 30 ላላ ብላችሁ ካልሆነ ነገር እየገባችሁ እናንተ ማትሙቱ። አልቁርጥቢ አንዴ በአረብኛ ነው የምትችለው። ትበላለህ ብለህ ወላሂ በጣም ነውር ነው። በመድኃኔዓለም ይሄ ልጅ ስማኝ፣ እኔ አረብ ገረድ ባሪያ አይደለሁም። የአረብ ባሪያ አይደለሁም። አረብኛ ማወቅ ግዴታ። ቆርጥቢ በለው። ዮሐንስ አንዴ ቅድም አንተ ማስረጃ ይዘህ ማስረጃውን ይዘህ ትመጣለህ። አንተ ቆይ አንዴ ከሱ ጋር ልንጨርስ። እኔ በቃኝ። ኧረ ቆይ የምን በቃኝ ነው? አረብኛውን ይኸው አመጣልህና
አረብኛውን ታነብልናለህ? እሺ ጎበዝ። እሺ አንዴ። እሺ 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 የትኛው ፓርት መሰለ? ኦኬ ሆልድ ኦን አንዴ አንዴ። እሺ ጠብቀኝ። የትኛው ሴሽን እንደሆነ እንድታነብልኝ ስለምፈልግ አረብኛ። ይሄ መጀመሪያ እስቲ እንግሊዘኛ አማርኛ ታነባለህ ብዬ አስባለሁ። ምን ይላል? እስኪ አንብበው። ምን ይላል? ጀማል አንዴ አልቁርጥቢ አይደለም እያልክ ነበር። እስኪ አንዴ እችን አንብባት። ምንድን ነው የሚለው? ቆይ ስሟን አላመጣህ አንተ ጋር አለዋል። አንብበው አንዴ አንዴ። ስሙንም ይኸው ስሙንም መጀመሪያ አልቁርጥቢ አይባልም ስትል ስለነበረ መጀመሪያ ይሄን አንብበው። ምንድን ነው የሚለው? የዘይነብን ስም አላመጣህ አንተ ጋር አንዴ ይሄን አንብብ። የዘይነብ አሁን ላሳይህ ነው። ተረጋጋ። ልጁ የልጁ ሚስት አግብቶ አልክ። ኧረ እባክህ አንዴ መጀመሪያ አንብብ። አይብ ልትዋጡ እኮ ነው በራሳችሁ። አንብብ። አይበኞች እኮ እናንተ ናችሁ። ሀቢቢዋ አንብበው። አታውቅም? ቆይ ሚዩት አታድርጉት። ቆይ አንዴ ሚዩት አታድርጉት። ሚዩትን ክፈተው አንዴ። ጀማል ስሟን ራሱ የማታውቅ ሰው እሺ፣ ኧረ አንዴ አንብብልኝ። ላስነብብ እኮ ነው። አታነበውም? ምን ያልኩህ የዘይነብን ስም ዲና አድርገህ በልልኝና አታነበውም ወይ? ይሄ አታነብም? ገማል ቆይ የዘይነብ ገማል ብለህ ጽፈህ። እሺ አሁን ደግሞ ላሳይ። ቆይ አንዴ ቆይ የዘይነብን ስም አንብብ። ቆይ ስሟ ማን ነው? ስሙ አብዱል ቀድር ነው። አንዴ አንብብ። ዙሉ ይላሉ። እንኳን ዲያቆንና ሐዲስ ሌላ ራሱ አብዱል ቀድር። አሁን አንብብ እስቲ አንብብ። ወዲያ በለ አማርኛህን። እኔ እኮ በአረበኛው እኔ እኮ ስሟን የዘይነብን ስም አንጣ እስቲ እንዲሁ አባቷ ሂድ በል ተጫወታ። ባለቤቱ ዘይነብ ናት እንዴ? ዘይነብ ላይ ደርቆ ቀረኩ። ልጁ ምን ሆኖ ነው? ስሟን አምጣ ይለኛል እንዴ? ከፍቼ አንብብ እያልኩት ምንድን ነው የምታወራው ወንድማች? ስለዚህ አንተ ተቀድሮብህ ስለሆነ ዝም ብለህ ወጣ። እኔ ጥያቄ ያለኝ ናት እዚሁ አንቀጽ ላይ ጥያቄ ምንድን ነው? አንድ ሙስሊም ሴት ስታገባ ፋሚሊ ሊኖራት ይገባል ኒካ ስታስርና ለነብዩ ሽማግሌ የሆነው ማን ነው? አላህ ለራሱ ዘይድም ሄዶለታል ለመጠይቅ በጣም በሚገርም ሁኔታ። ግን በነገራችን ላይ ዘይድ ራሱ ሄደ ሽማግሌ ሆነኝ ብሎታል። በጣም ነው የሚገርመው። አፋቶ የገዛ ሚስት ደግሞ ሄደ ሽማግሌ ሆነ ጠይቀ ዳሬ ማለት ከዚህ በላይ ግፍ እኔ አይዶን ነው ከዚህ በላይ ምን ግፍ ሊሰራ እንደሚችል እና ራሱ ነበረ ሽማግሌ ዘይድ። ያ ቁርአኑም ይላል ጋይስ እዛው ሱራ 33 37 ላይ ከሷ አፋተን አጋባንህ ይለዋል አላህ ራሱ ማለት ነው። እሺ አብደላህ ላስገባክ። እንዴ በዚህ ፍጥነት መውጣት ይቻላል እንዴ? ሳይቀመጥ ከባድ ነው። እግዚአብሔር አንተ ተጽፎ የተከፈተውም ማታነብ ከሆነ ሰው የሚልም ማሰማ ከሆነ ከባድ ነው። እኔ ዋናው ነጥቡ እኮ ዘይነብ ቢንት ጃሽ ወይስ ዘይነብ ምናምን አይደለም እኮ ዋናው ዘይነብ ኢብን ሐሪስ ወይም ዘይነብ ኢብን ጃሽ እኮ አይደለም፣ ቢንት ጃሽ እኮ አይደለም። ዋናው ኮንሰርን ሊያደርገው የሚገባው ዘይነብን ስሟ ከድጃ ነው አብደላ እኮ አይደለም። ዋናው ኮንሴፕቱ ግን የገዛ ልጅህን ኦኬ ልጅ አድርገን እኮ ነው ባይዘው ልጅ አድርገው ባስጠጓቸው ነው ልጅ ነው ብለው ያስጠጋውን የገዛ ልጁ ፈተህ አጋብቻለሁ ብሎ ተናገረ እያለን ዘይነብ ነች ከድጃ ነች። ነብዩ ክርስቲያን ነው ወይስ ሙስሊም? ነብዩ ድምፅ አይሰማም፣ ርቋል። በጣም እያወራ ነው። ነብዩ
ኦኬ ወጥቷል። እስኪ ርዕሱ ወደዚህ አድርጊው ማማይ። ሌላ የገባል መሰለኝ። ገና እየገባች ነው የተሽከረከረ። እኔ ጋር ገብታለች። ትንሽ ኦኬ ከፍ ሻውራ ትንሽ ከፍ። እስኪ ማን ሀሰን ነው የሚለው? ቢንት ሀሰን ቢንት ኦኬ። ቢንት ሀሰን ይሰማል? ደሞ ቢንት ጃሽ ነው ቢንት ሀሰን እንዳይለን እንትና መጣው። የሚያሳዝነው ፓርት እኮ የዘይድ እንትን ነው እኮ ሚስቱን አስረክቦ አላህ ዘይድ ጋም ሽማግሌ ሲሆን መሐመድ ጋም ሽማግሌ ሲሆን አላህ ሚስትን ስጥ ለነብዩ ተብሎ መጥቶ አሳልፎ ሲሰጥ ማለት ነው። ነስባችሁታል። ነብዩ ወዷታል በቃ ብሎ ሚስቱን ፈቶ ለነብዩ ሲያስረክብ አሳዛኙ ፓርት እኮ የዘይድ ጉዳይ ነው። መሐመድን አስገባለሁ ብዬ ማን እንደሆነ አንዳንድ ክርስቲያኖች አንድ ያትላኩ ቆይ ሙስሊሞችን እያስገባው ስለሆነ ሰሞኑን ነብዩ ስብዕና አሳፍረንም እያሉ ስለነበረ እስቲ ያሳዩን የነብዩ ስብዕና ምን አይነት እንደሆነ። ይመርቀ እንዴ እሺ ሰላም ብያለሁ። በዚሁ ዩአዴ ሀቢብ ሁላችንም ሰላም ብያለሁ። አክስቴው የሙሐመድ ተግባር አሳፍርም ምን አጉቴ ይላል። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ ዩአዴ። ረጅም ጊዜ ደስ ብሎናል በጣም ወንድም አለ። አዎ ትንሽ ተጠፋፍተን ነበረ። ሀቢብ እንዴት ናችሁ? ደህና ናችሁ? እንደው ግን አሁን አንድ ጥያቄ አለኝ። እስኪ ለቤቱ ኦስማን ቆይ አንዴ ይስማ። ከአንተ በፊት አይ ቲንክ የወሎ ልጅ ነኝ አሁን። እሺ ቆይ አሁን የት ሰፈር አላልንም ኦስማንዬ፣ ችግር የለውም። ሰፈርህም ልትነግረን ከፈለግ ይቻላል ምናምን ችግር የለውም። አይ እንኳን አስታራቂ ሀሳብ ስላለብኝ ነው። ችግር የለውም ታወራለህ። አንዴ ከአንተ በፊት የገባ ሰው ስላለ አንዴ እንቀበል። እሺ ወንድም አለም። እሺ ቴንክ ዩ እግዚአብሔር ያክብርልን። ኢብኑ ሐኪም እስላም ነው ህይወቴ ነው ምናምን። አዎ ተቀበል ኦር ተቀበል። ከተመቸ ወደ ብትቀጥል አሪፍ ነው። እኛ እዚሁ ላይ ስለቆየን ግን አንድ ሀሳብ ብቻ ለመጨመር ነበረ። መሐመድ ተረከዝን ባየ ጊዜ አስታውስ ነው እና ያኔ ወዲያው የመጣለት ተረከዝ አይቶ በተመኘ ጊዜ ዘይነብ ነበረች። ይሄ ስርቆት ነገር ሲታሰብ የተሰረቀ ነው ትዝ የሚለውና አንድ እሱ ነው። ሁለተኛ በጣም ከሚስቶቹ መካከል ኦስማን አቤት ወንድሜ፣ አንዴ ቆየን። እሺ ወንድማችን፣ በጣም የሚገርመው ነገር ከሚስቶቹ ሁሉ የሚወዳቸው ተጠይቆ ነበር። እንግዲህ ያው አይሻና ዘይነብን ነው መሐመድ ይወድ የነበረው። ዘይነብን ለምን እንደሚወዳት ቀደም በጣም በቃ በትክክለኛው ዩአዴ ገልጾልናል። ላይክ አንድ ቁንጅናዋን ያዙ፣ ሁለተኛ ተቀምታ ነው የተወሰደችው ከልጁ ማለት ነው። ኢብን አባስ ላይ እንደውም እሷን የማግባት ምኞት ሁሉ ቀድሞ እንዳደረበት ይናገራል። ስለዚህ ባለትዳርን የተመኘ ብቸኛው ነቢይ ያደርገዋል ማለት ነው። የሰውን ሚስት ባለትዳርን ወዶ ለማግባት የተመኘ በዛም አላህ ገለጠልኝ ብሎ የልጁን ሚስት አፋቶ ያገባ ብቸኛው ሀሳቢ ነቢይ ያደርገዋል። አይሻ ግን የሆነ ሰዓት ላይ እኔ በጣም ያስገረመኝ ስላለ እሷን ፖይንት ለማድረግ ነው። ሁለቱ ተጣልተው ነበር። ያው በሚስቶቹ መካከል አጠቃላይ ባለው ጠብ ውስጥ
እሱ እንዳበቃ አይሻና ዘይነብ ተጣልተው ነበር። ምክንያቱም ዘይነብ በጣም ጉረኛ ነች፣ እንደገና ደግሞ ጎልዲገር ባህሪ አላት። እኔ እኮ ከአላህ ዘንድ ነው ማጫ የተላከልኝ ሽማግሌም አላህ ነው ከሰባቱ ሰማያት ነው ምናምን የምትል ስለነበረች ከአይሻ ጋርም በቅናት ተጣልቶ ነበር። አይሻም እንደምትቀና ተናግራለች ከዚህ በፊት። ዘይነብ ደግሞ በጣም ጉረኛ እንደሆነች በግልጽ ተቀምጧል። ስለዚህ በሁለቱ ጠብ መካከል አይሻ ከዘይነብ ጋር እንደተጣሉ በግልጽ የተቀመጠበት አለ። ኢብን ሳድ በደንብ አድርጎ ነው የሚያስቀምጠው። በዛም አታክ እንዳደረገቻት ማለት ነው። አይሻ ዘይነብን አታክ አድርጋት ነበር። መሐመድ ደግሞ በዚህ ደስ ብሎት የሚገርመው ነገር ማለት ነው እውነትም የአቡበከር ልጅ ነሽ፣ በቃ አንቺ የአቡበከር ልጅ እያለ ሲያሞግሳት እናያለን። እዚህ ውስጥ ያለውን ውጥንቅጥ ተመልከቱት። አንዱን ሚስት ከሌላው እኩል አድርጎ እንዲያርጎ ለሁሉም ምናምን ተመልከቱት። እዚህ ውስጥ ያለውን ውጥንቅጥ አንዷን ከሰው ሰርቆ አንዷን ገና ሚጢጢ እያለች ገና አሻንጉሊት የምትጫወት ልጅ እያለች ወስዶ አንዷን ደግሞ በእርጅናዋ በ60 ምናምን ዓመት አግብቶ ውጥንቅጡን ተመልከቱት። አንዷ የአንዱ የአይሁድ ልጅ ምርኮ አንዷ ራሷን ልትሰጥ መታ አንዷ እንደዚህ ሆነ። አስቡት ይሄን ሁሉ ውጥንቅጥ ያውም በሚገርም እርስ በርስ ባለ ጠብ ውስጥ ነበረ አድርጓቸው የነበረው እና የዘይነብ ሲነሳ በተለይ ተረከዝ አይቶ የሸሸበት ተዝ ብሎኝ ነው። እሺ ኡስማን ሰላም፣ እንዴት ነህ? ሰላም ነው፣ አማን ነው አለን። ዮሐዴ ከተመቸ ግን ብትቀጥሉ ደስ ይለናል። ዮሐዴ አይ እኔ እኮ እንትን ይችን ርዕስ ስታነሳት እኮ እኔ እንደው ወይ ኡስማን ቆይ እሺ ከዮሐዴ ጋር ቀጥሉ። ኧረ ቀጥል ይብኑ። እርሶ እያሉማ አይሆንም። ዮሐዴ ቀጥል። እሺ ይሄን ኡስማንን ልቀበለውና ትቀጥላላችሁ። እሺ ኡስማን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አለን። ርዕሱን አይተዋል? አዎ አይቼዋለሁኝ። አይ ከዚህ በፊትም እያየሁት ነበር። እኔ አሁን ያደኩት ወሎ ውስጥ ነው። የሚገርመህ እሺ ወሎ ነው ያደኩትና አንተ የምታነሳው እንትንቶ አንተ ርዕስና እንትን ለመፍጠር ፈልገህ ነው። እኔ ግን ሳዲቅ አሁን ቅዱስ ዮሐንስ ጓደኞች ተቀራርቤ አንድ ተግባር ልጠይቅህና ከዛ በኋላ ችግር የለውም አንተ ወይዘር ትክክል ነው ትክክል አይደለም ብለህ ትመልስልኛለህ። ለምሳሌ ከሰራተኛህ ጋር ተኝተህ ሚስት ብታገኝ ትክክል ነው ብለህ ታስባለህ? አንድ ወንድ ከሰራተኛ እንደዛ የሆነ ነብይ እኮ አለ። የኛ ነብይ እኮ እንደዛ አይደለም። ኦኬ አይ ኖ እኔ ስለ መሐመድ አይደለም። እንደዛ የሆነ ለምሳሌ ጎረቤታችሁ እዛ ወሎ አካባቢ ጎረቤታችሁ አንድ ሰው ከገዛ ሰራተኛው ጋር ተኝቶ ተገኘ ሲባል ይሄ ሰው እንዴት ነው? ጥሩ ነው ብለህ ነው የምታስበው ወይስ መጥፎ ባህሪ ያለው ነው የሚባለው? ያው ልክ እንዳንተ ማለት ነው። አንተም እኮ እንደዛ እኮ ነህ። እኔ እንደዛ ነኝ። አዎ እንደዛ ነህ። እሺ ችግር የለውም። ስለዚህ እኔ ጥሩ ነኝ፣ ጥሩ ሰው ነው የምባለው። ጥሩ ሰው ነኝ። ተውት፣ ችግር የለውም እኮ አሁን እኔ አንተ ጥሩ ሰው አይደለም ቢለው ከዛ በኋላ እኮ እናታየው ነበረ። ስለዚህ እኔንም ነብይ አድርገህ ልትቀበለኝ ይገባል። በነገራችን ላይ እኔም እንደዛ ከሆንኩኝ ነብይ ለመሆን ታዲያ ምን አነሰኝ? ኦፍኮርስ እኔ የተማርኩኝ ነኝ እንደ መሐመድ ያልተማርኩኝ መሀይም አይደለሁም። እሱ ይለየኛል። ሶኒ አልሻለም የተማረ ምናምን ካልተማረ እኔስ ነብይ አድርገን እንዳትቀበለኝ እኔ አልፈልግም። እውነት የምሬ ነው አልፈልግም። ደግሞ የዋው እኮ ነው የእውነት ነብይ አድርገን እንዳትቀበለኝ ነው ይስሽ። ቀጥሉ ኢብኑ ሐኪም ቀጥሉ።
እሺ ወዲ እናመሰግናለን። ኪንግ ናታን እና ማን ናችሁ? ሀቢብ ሰላም በሉ። ሰላም ናችሁ? የዋዴ ማማይ ሁላችሁም ሰላም ብያለሁኝ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ ናቲ? አለሁላችሁ ሁሉ ሰላም። የዋዴ እንዴት ነህ? ሀቢብ እንዴት ነህ? እየጠራሁ እኮ አልሰማኝም ቅድም። ደህና ነህ? ሀቢብ አይደለሁም። ድምጼም ጠፋብህ? ወይኔ ናታን ነህ እንዴ? የእሱ ወርዶ የእሱ ማይክ የተከፈተ የሚመስለውና ቅድም አንተንም ስጠራ አልሰማ አልከኝ። ምን ላድርግ? ኦኬ አልሰማሁም። እንዴት ነህ የዋዴ? እግዚአብሔር ይመስገን። ደህና ነህ ናታን? እግዚአብሔር ይመስገን። ቀጥሉ እንግዲህ እየሰማችሁ ነው። ያው አላግዛችሁም እኔ ብዙ እውቀቱ ስለሌለኝ እኔም እየተማርኩ ነው ከእናንተ። እንዴ ወጥረ ነው ማጥናት አለብኝ ካሁን በኋላ። ኧረ የዋዴ ቆይ እናወራለን በውስጥ። ከዚህ በኋላማ ተማሪ ነኝ እኔ ራሱ ማማይና የዋድ። ከዚህ በኋላ ብዙ ማወቅ ያለብኝ ነገር አለ። አይኔን አበሩት እኮ በቃ ጨረስክ እኮ ጨረስክ። አይኔ በራ ታውቃለህ? አይኔን አበሩት እኮ አይኔን ተመርቀሃል ዛሬ አልኩኝ። አዎ እንዴ በቃ ከዚህ በኋላማ ወደፊት ነው። ሄሎ አንድ ነገር ብያችሁ ልውጣና ብለሽ ልትወጪ ታብታብ እያደረግሽ ታች ፍቅርሽንም እንትን አክብሮትሽንም ግለጭልን በኮሜንት እሺ። ሰይድ ስም እኔ የማይታየኝ ቆይ የሀሳብ መስጫ ሳጥን ነው ምናምን የሚል ጽፈሻል እንዴ? እኔ እየታየኝ አይደለም ርዕሱ። ሀሳብ ሰጥተን ምናምን የሀሳብ መስጫ ሳጥን ይመስላል ቤቱ። ርዕሱ ላይ ብቻ ግቡ ከቻላችሁ። ነብያችን ሞዴላችን ነው፣ ምሳሌያችን ነው፣ የኛ ነብይ ብላችሁ ስትሉ፣ ስለዚህ የነብያችሁን ስነ ምግባር ስናሳያችሁ እስቲ ለእናንተ ምሳሌ የሚሆን ነው ወይ? እንደውም እናንተ ምሳሌ ሆነው ልትሆኑ የሚገባው በነገራችን ላይ ለሙሐመድ እናንተ ትሻላላችሁ በስብዕና። እሱ ሳይሆን ለእናንተ ምሳሌ ሊሆን የሚችለው እናንተ ናችሁ ለሱ ምሳሌ ልትሆኑ የምትችሉት እንደውም ማለት ነው አይደል? እናንተ ናችሁ ልትሆኑ የምትችሉት። ሙስሊም ወገኖቻችን እስቲ እናንተ ይሄን ሞዴል የሆነውን ነብያችሁን ስብዕናውን አስረዱን እስቲ። ውዱን ነብይ ሳያውቋቸው የሚል ሙዚቃን እንትን አድርገው ሲፖስቱ ነበርና እስቲ እኛ ማናውቀው የትኛው ስብዕናው ነው መሐመድ? እኛ ማናውቀው በሌላ መጽሐፍ ተጽፎ ይሆን? ያልተነበበለት ያልታየለት ሌላ ስብዕና ይኖረው ይሆን? እሱን አሳዩን እስቲ ኑ ግቡና። እሺ ሮማን ክርስቲያን ነሽ? መቼም ሮማን ብሎ ሙስሊም ክርስቲያን ነው። ሀሳብ አለሽ? ሀሳብ ያለኝ ያው ስራችሁ በጣም ጥሩ ነው፣ በርቱ። አንድን ነፍስ ማዳን ቀላል አይደለም። ያሉበት ያው ገሃነም ውስጥ እንደሆነ ተረድታችሁታል ብዬ አምናለሁ። ይሄንን ጊዜው ደርሶ እግዚአብሔር ይሄንን ስላጋለጠ ለህዝቡ በጣም ደስ ብሎኛል። ብዙ ዛቻዎች ይኖራሉ፣ ብዙ መተቶች ይኖራሉ። የምትመቱበት በእነሱ ያው ይጠቀጥቋቸዋል። ግን ደግሞ ማምላክን ይዞ ጉዞ ነውና እናቱን እያስቀደማችሁ ጸሎት እያደረጋችሁ በርቱ። ምክንያቱም በጣም ብዙ መረጃዎች አሉኝ እኔ ስለነሱ ስለ መሐመድ በተነሳ ማለት ነው። እናንተ የምታውቁት ምናልባት ከሰው ጋር ብቻ የሚገናኝ ይመስላችኋል። ከገመሎቹ ጋር ሁሉ ይገናኝ እንደነበረ ማለት ነው። እና በጣም ጭካኔን ለዓለም ያስተላለፈ ያስተማረ የጭካኔ ነብይ እንኳን አይደለ የጭካኔ ባለቤት ብባል ነብይ እያላችሁ ራሱ እያከበራችሁት ማውራት የለባችሁ። ምክንያቱም ነብያቶችን ነው የነብያቶችን ነገር ነው ዝቅ ነው የምታደርጉትና ነብያት በሉት በቃ መሐመድ እያላችሁ ነው ማውራት ያለባችሁ። ምክንያቱም ይሄ የእርግማን ውጤት የሆነ ሰው ስለሆነ ማለት ነው። እና በርቱ ነው የምለው፣ ጠንክሩ። እየተከታተልኳችሁ እያየሁኝ ነው ያለውን ነገር። ያው እነሱ ስድብና መግደል ነው። ምክንያቱም ከሱ የተማሩትን ነው ለእናንተ መጥተው እንገላችኋለን ብሎ ምንም አትደነቁ። ይሄ ለክርስትና መሞት ምንም አይደለም፣ ጸጋ ነው፣ ስጦታ ነው፣ ሰማዕትነት ነው፣ አክሊልነት ነው። እና
ያው እነሱ ደግሞ በዚህ ነው በቃ ጥርሳቸውን የነቀሉት። ግደል እየተባለ ነው ያደገችው። ስለዚህ ጥሩ ነገር ከነሱ አትጠብቁ፣ ግን ማስተላለፍ የምትፈልጉትን መልእክት ብቻ ለህዝቡ ማስተላለፍ። ከዛ ውስጥ የምድንና የምወጣ ህዝብ ስላለ ማለት ነው። የወላዲት አምላክ ልጆች ይወጣሉ፣ ይድናሉ። ከእናንተ የምትጠበቀውን ብቻ መቀጠል። የእነሱ ኮሜንት ምንም ቦታ አትስጡት። ቦታ ከሰጣችሁት ወደ ኋላ ይጎትታልና ብዙም ከነሱ ጋር የስድብ ቃላቶችን በሚሰነዝሩ ሰዓት መልስ አትስጧቸው። መልስ አያስፈልጋቸውም። ምክንያቱም ማንና ምን እንደሆኑ ይፋ የሆነ ጉዳይ ስለሆነ ማለት ነውና ምንም መልካም የተባለ ነገር የላቸውም። ምሳሌ ለመሐመድ መሆን የሚችሉት አሁን ያሉት እስላሞች ናቸው እንጂ እሱ ለነሱ ምሳሌ መሆን አይችልም። ምክንያቱም ዝሙትን፣ ዓለም ላይ ያለውን ቆሻሻ ነገር በሙሉ ለዓለም አስተላልፎ የሄደ የእርግማን ትውልድ ነውና እግዚአብሔር ይስጥልን። በርቱ፣ ጠንክሩ ነው የምላችሁ። ክርስቲያኖቹን ወደኋላ አትበሉ። መዳን ያለበት ሁሉ ይዳን። ማወቅ አውቀው መሞት አለባቸው እነዚህ ሰዎች። ለምን ነገ የፍርድ ቀን በሚቀርቡ ሰዓት አምላክ ፊት አልሰማንም ማለት አይችሉም። ሰምተውታል። ድምፁን፣ የአምላክን ድምፅ በልጆቹ ላይ ሆኖ የማስተላልፈውን መልእክት ሰምተዋል። አልሰማንም ማለት አይችሉም። ከእናንተ የምትጠበቀው መልእክቱን ብቻ፣ እግዚአብሔር የሚለውን ቃል፣ መዳንም መሞትም በእጃቸው እንዳለ ማሳወቅ አለባቸው። የዘላለም ህይወት ለመውረስ የክርስትና ህይወት ብቻ ነው። ምናልባት አንዳንድ ሙስሊሞች የሚመስላቸው ጥምቀት በ80 እና በ40 ቀን ስለምንጠመቅ ከዛ በፊት ክርስቲያን ያልሆንን እንመስላቸው ሰዎች አሉ። ያ በጭራሽ ስህተት ነው እና ይሄን አመለካከታችሁን አስተካክላችሁ በውስጣችሁ የተጣመመውን ስለ ክርስትና ያለውን ትታችሁ ሁላችሁም ተንበርክካችሁ ማን የፈጠረን የሚለውን ጥያቄ ብትጠይቁ መልሱን አምላክ ለልጆቹ ሩሩ ስለሆነ ይመልሳል ብዬ ነው የማስተላልፈው። ምክንያቱም ፈጣሪ ማን የፈጠረኝ አሁን አላህ ስለምሉ ነው። ማን የፈጠረኝ ብሎ አንድ ሰው የአዳም ልጅ የሆነ ተንበርክኮ ቢጠይቅ የአምላክ እናት ታስረዳዋለች። ማን እንደፈጠረ እራሱ ማየት ይችላል። ይሄንን አይምሯችሁን አዘጋጁት። አትከራከሩ። በጣም በሚገርም ነው። በውሸት እምነት የሚባል ነገር የለም። በቃ አንዲት እምነት፣ አንዲት ጥምቀት፣ 4 ነጥብ። ከዛ ውጪ ሁሉም ወደ ገሃነም ነው የሚሄደው ማለት ነው። የተጠመቀ ያመነ የተጠመቀ ይድናል። በቃ ጨረስኩኝ። ይሄ ነው ትክክለኛው ህይወት። ህይወትን ኑሯት። በቃ መሐመድ ትክክል አይደለም እንዴ? በቃ በሰውኛ እንኳን እንዲህ ስናየው በቃ የሆነ አንድ ተራ ሰው እንኳን ጸጋ ያለው ይቅርና አባቶች ይቅርና እናቶች ይቅር፣ አንድ ተራ ሰው እንኳን ባይ የሚሰራው የአረመኔነት ስራ ነው። የጭካኔን ስራ ሲሰራ ይኖረ ነው። እንዴት ሰው ይሄንን አይምሮ ተዘግቶ ይሄንን ማሰብ ያቅተዋል? ክርስትናን ለመተቻት አይደለም ስም ለመጥራት እንኳን እኮ አንደበታችሁ ሊያዝ ይገባል። ክርስትናን እንዴት ትሳደቡታላችሁ? ምንስ ሞራል አላችሁ? ምንስ አቅም አላችሁ? እንደ የእናንተን ጉድፍ ለመሸፈን ክርስትናን ለምንድን ነው መሰላል የምታደርጉት? ክርስቲያኖች እንዲህ ናቸው። አረ በጣም ያሳፍራል፣ ያሳዝናል። በዚህን ጊዜ እዚህ ጋር ያላችሁ ሙስሊሞች ራሱ ጭንቅላታችሁን ተጠቀሙት። ምክንያቱም እዚች ዓለም ላይ አንዴ ነው መኖር የሚቻለው። እሱ ገሃነም ገብቶ እናንተንም ገሃነም ይዟችሁ ይለሄድ። የገሃነም ሰልፍ ላይ ካሉት መሃል ስለሆናችሁ ዛሬም ሳይመሽባችሁ ወደ ትክክለኛው እምነት ተመለሱ ነው የምለውና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እሺ እህታችን እናመሰግናለን። እግዚአብሔር ያክብርልን። እሺ ኢላሂ እታች ልውረድ አይደል እህቴ? አውርዱኝ እታች። ግን ካልተሳሳትኩ የዛሬ ዓመት እዚህ እነማሜ ጋር ምናምን አይሸሻለሁ ልበል። ድምፅሽ አዲስ አልሆነብኝም። የሆነ ሰዓት ላይ እንደዚህ ሳይ ኮሜንት ሰጥቼ እወጣለሁኝ እና በጣም ምክንያቱም እውነትን ያለመናገር የሰው ልጅ እንዴት ነው? ምን አይነት ጉድ ነው? አሁን እኮ ከመሐመድ ይልቅ የመሐመድ ተከታዮች ብሰዋል እንዴ! በቃ እውነትን እያየን እኮ ሐሰት ነው እያሉን ነው። እውነትን ብርሃንን ጨለማ ነው እያሉን ነው። ጨለማን ደግሞ ብርሃን ነው እያሉን ነው። አረ ሰዎች አስተውሉ። ጭንቅላት የተሰጠን ተሸክመን ልንሄድ አይደለም፣ እንድናስብበት ነው፣ እንድንጠቀምበት ነው። እንዴ ነገ መሐመድን ተከትዬ አንተን ተከትዬ እሱ በሲኦል እየነደደ እያለ እናንተም ሲኦል ገብታችሁ እየተያያችሁ ልትሳሳቁ ነው ወይስ ልትለቃቀሱ ነው? ስለዚህ ወደ ብርሃን ወደ ሆነ ህይወት መምጣት። ይገሉኛል፣ ያስፈራሩኝ፣ ይሄን ተውት። ያ ድራማ ነው።
ክርስትና ተቀብለው ከሞተ ያ ሰው ሞት አይባልም። ስለ ክርስትና ስለ ማህተቡ ስለ እውነት ከሞተ ሞት አይባልም። አንዲት እምነት አንዲት ጥምቀት በቃ ይሄ ራሱ በቂ ነው ለሙስሊሞች ማለት ነው። እና ወንድሞች ያስተውሉ። ለምን ጾም ተብሎ ጠዋት ቁርስ ተበልቶ ምሳ ስላልተበላ ቁርስ በሉት 11 ሰዓት ነው ምግብ የሚቆመው ከነጋ በኋላ ያንን በልቶ ምሳ ስላልበሉ እራት 24 ሰዓት እንዴ ጅብ እንኳን እኮ ቀን አይበላው ሌሊት ነው የሚበላው። እናንተ ሌሊትም ቀንም እኮ ነው እያካተታችሁ። አረ እንደዚህ አይነት ጾም እንኳን የለም። ክርስቲያኖችን ለመተቸት ሞራል የላችሁም። ሞራል አይደለም ልታስቡት አይገባም። ልታፍሩ ልትሸማቀቁ አንገት ልደፉ ነው የሚገባችሁ። ለምን ትክክል መንገድ ላይ ስላልሆናችሁ ማለት ነው። ከታች ሆናችሁ የምትሰሙ እንዳለ ሁላችሁም ማለት ነው ትክክል አይደላችሁም። ያላችሁት ሲኦል ላይ ነው። መሐመድ በጭራሽ ገነት የሚባል መንገድ እንኳን እሺ እናመሰግናለን። ምንድነው እነሱ የሚናገሯቸው ነገሮች ምናምን ላሳያችሁ። ያው ሰምታችሁታል በተደጋጋሚ። አንድ ቪዲዮ ግን ላሳያችሁ ስላሴ ላይ እንዴት